እሰማለሁ ጋይስ ሪያክት አድርጉልኝ። እሰማለሁ። ናይስ። እንዴት ናችሁላችሁም? አማን ናችሁ ወይ? ሁሉ ሰላም አማን ነው። አቤል ደጀኔ ኃይሌ ኤርዚክ ነው የሚለው አወቀ አፖል ላይ ሁላችሁም እንዴት ናችሁ? አማን ናችሁ ወይ? ሰላም ብያለሁ ሁላችሁንም። ዛሬ ኢንተረስቲንግ የሆነ ቶፒክ ነው የምናነሳው ጋይስ። ሶ አክቹዋሊ ትንሽ ረዘም የሚል እንትን ነው። አይ ዶንት ቲንክ እንጨርሷለን ብዬ አላስብም። በዚህ ሴሽን ለሁለት የሚከፈል ሴሽን ነው። የተቀሩት ወደ ሰኞ ይሄዳሉ ማለት ነው። ሰፋ ስለሚል ሀሳቦቹ ማለት ነው፣ ቶፒኮቹ ሼር እንዳረኳችሁ ማለት ነው። ሶ 25 ሰው ነው ያለው። ቢኖሩ ጥሩ ነበር። ኤኒሃው መጀመር አለብን ስለሚመሽ ማለት ነው። ሶ ጋይስ ላስት ሁለቱን ሴሽኖች ብዙ ነገር ተወያይተናል። የመጀመሪያ ቀን ኤክስፔክቴሽን ቨርስስ አክቹዋል ሪያሊቲ ብለን ብዙ ነገሮች አውርተናል። ሁለተኛ ቀን ደግሞ እነዚህ በጣም ቴክኒካል የሆኑ ነገሮችን ጠለቅ ብለን ከማየታችን በፊት ሳይኮሎጂ ያለውን መሰረታዊ ሮል ያለውን ሚና በደንብ አድርጋችሁ እንድትቀበሉት ያለባለፈውን ሴሽን ዘ ፋውንዴሽን ኦፍ ትሬዲንግ ሳይኮሎጂ ብለን ዋይ 80% ኦፍ ትሬዲንግ ኢዝ ሳይኮሎጂ በሚል ቶፒክ በደንብ አድርገን ሰፋ አድርገን ተመልክተናል እና የሳይኮሎጂ ያለውን ሮል በደንብ አድርጋችሁ ተረድታችኋል ብዬ አስባለሁ። ሶ ከዛ ሴሽን በኋላ በደንብ አድርጋችሁ ሳይኮሎጂ የሚባለውን ነገር በደንብ አንደርስታንድ ለማድረግ ልባችሁ በደንብ ተከፍቷል ብዬ አስባለሁ። ቢኮዝ ምን ያክል ጥሩ ስትራቴጂ እያላችሁ፣ ምን ያክል ጥሩ ኤክስፒሪየንስ እያላችሁ፣ ምን ያክል ማርኬትን የመረዳት አቅም ሳያንሳችሁ ሳይኮሎጂ የሚባለው ነገር ግን እንዴት አድርጎ ሳቦታጅ እያደረገ እንዳለ ነገሮችን በደንብ አንደርስታንድ ያደረጋችሁበት ሴሽን ነው ብዬ ተስፋ አደርጋለሁ። ዛሬ ደግሞ የምናየው ማስተሪንግ ዩር ኢሞሽንስ ማስተሪንግ ኢሞሽንስ የሚል ቶፒክ ሆኖ በጣም ዝርዝር ሀሳቦች ያሉበት ቶፒክ ነው የሚሆነው ማለት ነው ጋይስ። የመጀመሪያው በዚህ ቶፒክ ውስጥ እንድናየው የምፈልገው ነገር ምንድን ነው? መሀል ላይ ሳነሳ ነበረ ኢሞሽናል ሳይክል አለ፣ ኢሞሽናል ሳይክል የሚባል ነገር አለ ብዬ ስነግራችሁ ነበረ። ይሄ ኢሞሽኖች አንድ ጊዜ አይደለም እዚህ ማርኬት ላይ አስከፊነታቸው አንድ ጊዜ ፊል አድርጋችኋቸው የሚለቋችሁ ነገሮች አይደሉም። በቃ ፊር የሚባለው ነገር የሆነ ነገር ግሪል ለሪቬንጅ ለምናምን እያቀባበለ አንዱ ስህተት አንዱ ኢሞሽን ለሆነ ኢሞሽን አንዱ ኢሞሽን ለሆነ ኢሞሽን እያቀባበላችሁ ነው የሚሄደው ብዙ ጊዜ ማለት ነው። የምታውቁት ነው። አንገር፣ ንዴት፣ ብስጭት ወደ ሪቬንጅ ያመራል። ሪቬንጅ ስታረጉ ሳንቲም ታጠላችሁ፣ እንደገና ወደ አንገር ይመልሳችኋል። ሪቬንጅ አንገር እያለ ይቀጥላል። ፊር ወደ ምናምን፣ ይሄ ኦፕቲሚስቲክ ወይም ደግሞ ኦቨር ኮንፊደንስ ደግሞ ወደ ግሪድ ዛሬ የምናየው ነገሮች ናቸው። በጣም የሚሽከረከሩ ነገሮች ናቸው። አንዴ አያበቃም። በቃ እንትን አለው፣ ፍሎ አለው። አንዱ ለአንዱ እያለ ኢሞሽናል ሳይክል ውስጥ እያስቆየን በጣም ብዙ ዋጋ ያስከፍላሉ ማለት ነው። እና ትሬደሮች የሚያልፉበትን ኢሞሽናል ሳይክል ነው ዛሬ በደንብ አድርገን በትነን የምናየው። ስፔሻሊ ፕላን የሌላችሁ ፕላን ዊዛውት ፕላን ማርኬት ውስጥ የምትገቡ ጀስት ዲፖዚት አድርጋችሁ ማርኬትን ዝም ብላችሁ የምትከፍቱት ዝም ብላችሁ ሙቭመንት አይታችሁ የምትገቡ ፕላን የሌላችሁ ሰዎች የምታልፉበት ወይም ደግሞ ክሪቲካል ለመሆን የምትቸገሩ ሪዝነብል ለመሆን የምትቸገሩ ሰዎች ማርኬትን ኢሞሽናሊ የምትመለከቱ ሰዎች የምታልፉበትን ኢሞሽናል ሳይክል ነው የምናየው ማለት ነው። ስፔሲፊካሊ ፕላን የሌለው ሰው የሚያልፍበት ነው። አክቹዋሊ የሁሉም ትሬደር ኢሞሽናል ሳይክል ነው። ስፔሲፊካሊ ግን ያለ ፕላን የሚንቀሳቀሰው ገብቶ የሚያደርገውን ነገር ብዙ ጊዜ በኢሞሽን ዲሳይድ የሚያደርግ ሰው የሚያልፍበትን ሳይክል በደንብ አድርገን ነው የምናየው ማለት ነው። ይሄ ሳይክል ሁላችንም ነው ያለፍንበት። አክቹዋሊ እከሌ የሚባል ነገር የለውም። ዋንስ ግን እየሄድን ስንመጣ እንትን እያልን እየነቃን ክሪቲካል እየሆንን ማርኬትን በፕላን ትሬድ እያደረግን ስንመጣ የምንላቀቃቸው ናቸው እንጂ በሆነ ጊዜ አጋጣሚ እነዚህ ሳይክሎች ውስጥ ማለፍ ግድ ነው ወይ ስንጀምር ወይ አሁንም ኤኒ ታይም እነዚህ ሳይክሎች ውስጥ ይታለፋል እና እነዛ ሳይክል ውስጥ ያሉትን ኢሞሽኖች በደንብ አድርገን ነው የምናያቸው ዛሬ ማለት ነው። አንዱ ኢሞሽን ለአንዱ እያቀባበላችሁ እንዴት አድርጎ ለኪሳራ እየዳረጋችሁ እንዳለ ነው የምንመለከተው። ስፔሲፊካሊ ያለ ፕላን የምትመጡ ልጆች ዛሬ በደንብ አድርጋችሁ ስህተታችሁን የምትመለከቱበት ሴሽን ነው የሚሆነው ጋይስ። እሱ በጣም ኢንተረስቲንግ የሆነ ሴሽን ነው።
ይሄ ሴሽን ብቻ በጣም ብዙ ችግር ኢንተርናላይዝ የምታደርጉት ከሆነ በደንብ አድርጋችሁ ብዙ ችግሮቻችሁን የምትቀርፉበት ሴሽን ነው የሚሆነው ጋይስ። ሶ ማስተሪንግ ዩር ኢሞሽንስ የምትል ሴሽን ነች። እቺ ሴሽን ማደሯ አይቀርም፣ ሁለት መሆኑ አይቀርም። ሶ በዚህ ሴሽን ስር የመጀመሪያው የምናየው ኢሞሽናል ሳይክስ ኦፍ ትሬደርስ የሚል ቶፒክ ነው ማለት ነው። አይ ቲንክ ሁላችሁም ልኬላችኋለሁ። አክቹዋሊ ፎቶ ይታያችኋል አይደል? እንትኑ ግራፉ ይታያችኋል አይደል? እንትኑ ላይ ስክሪኑ ላይ ሪያክት አድርጉልኝ። የስ ይታያል። ሶ እንደምትመለከቱት አሁን አንድ ሰው ስክሪን ላይ ቁጭ ብሎ እስኪወጣበት ድረስ ያለበት ሰዓት የሚሽከረከርበትን የኢሞሽን ሳይክል ነው የምንመለከተው። ከመነሻው አንስቶ እስኪወጣ ድረስ የሚዞርበትን አንዱ ኢሞሽን ለአንዱ እንዴት አድርጎ እያስኬደው እንዳለ የሚያሳይ ቻርት ነው ከፊት ለፊታችሁ ያለው ማለት ነው። ዘን ሁላችሁም ራሳችሁን በዛ ቦታ አስቀምጣችሁ እንትኑን ለማዳመጥ ሞክሩ። ራሳችሁን ስላችሁ ወይም ደግሞ ሁኔታ ውስጥ ሆናችሁ ለማዳመጥ ሞክሩ ማለት ነው። በደንብ ኢንተርናላይዝ እንድታረጉት ነው ይህን የምላችሁ ጋይስ። እና ከመነሻው ጀምሮ ማርኬትን ባይ ብላችሁ ወይም ሴል ብላችሁ ለመግባት ከመወሰናችሁ ሰዓት ጀምሮ እስክትወጡ ድረስ ከወጣችሁ በኋላ የሚከተላችሁን የኢሞሽን ሳይክል ነው የምናየው ማለት ነው። ቅድም እንዳልኳችሁ አስቸጋሪነቱ ኢሞሽን አያበቃም። አንዱ ለአንዱ ኮንሽስሊ አንድ ላይ ገብታችሁ ብሬክ የማታረጉት ከሆነ አይ ይሄ ነገር በቃ ወደዛ ሊመራኝ ነው ብላችሁ ኮንሽስሊ የሆነ ሰዓት ላይ ነቃ ብላችሁ ክሪቲካል ሆናችሁ ወይም ደግሞ የሚያነቃ ፕላን በቃ ከዚህ በላይ አክሽን መውሰድ አትችልም የሚል በደንብ ዴቨሎፕድ የሆነ የምታምኑት ፕሩቭን የሆነ ፕላን ከሌላችሁ በስተቀር ይሄ ማሳያችሁ ኢሞሽን ማብቂያ የለውም። በቃ ማብቂያ የለውም። ዝም ብሎ ሲመላለስ ነው የሚኖረው ማለት ነው። ሶ እንመልከተው። ለምሳሌ አንድ ትሬደር ይመጣል ማርኬት ላይ ጠዋት ተነስቶ ስክሪኑን ይመለከተዋል። ዊዛውት ኤ ፕላን፣ ምንም አይነት ፕላን የለውም። ማርኬቱ ላይ መጥቶ ያያል። ወይም ደግሞ ቁንዝል አንደርስታንድ የሚያደርጋት ቴክኒካል ናውሌጅ ትኖረዋለች። ሶ ግን ምንም አክቹዋል የሆነ ፕላን የለውም። ራሱ የሚያስቆምበት ራሱ የሚገድብበት ምንም አይነት አክቹዋል ፕላን የለውም። ማርኬቱ ፊት ለፊት ላይ ይመጣል። ልክ አንደኛው ላይ የምትመለከቱት ቁጥር አንድ ላይ የምትመለከቱት ጋር ይደርሳል ማለት ነው። ልክ ማርኬቱን ከፍቶ በሚለክበት ሰዓት ምን እያለ ነው ይሄ ትሬደር? ኦኬ ዘ ፕራይስ ኢዝ ጎይንግ አፕ ሌትስ ዋች ዘ ማርኬት ይላል። ይሄ መጀመሪያ ላይ ማርኬቱ ወደ ላይ እየተንቀሳቀሰ ነው እና እስኪ ማርኬቱ ምን እንደሚያደርግ እንመልከት ነው የሚለው። የመጀመሪያው ስራው እሱ ነው። ሶ ማርኬቱ ወደ ላይ እየተንቀሳቀሰ ነው። አሁን ምን አለው እዚህ ጋር ምን አይነት ኮር ኢሞሽን አለው ይሄ ሰው ይሄ ትሬደር? ኪሪዮሲቲ እና ይሄ እርሊ ኦፕቲሚዝም ላይ ነው ያለው መጀመሪያ ላይ ማለት ነው። ኦኬ ማርኬት ወደ ላይ እየተንቀሳቀሰ ስለሆነ እስኪ የሚያደርገውን ነገር እኒ እርሊ ኦፕቲሚዝም። ይሄ ነገሩ እርሊ ኦፕቲሚዝም ማለት ነገሩ ሀፕን ከማድረጉ በፊት የሚኖረን ቅድመ ግምት ነው ማለት ነው። ምን እንደሚፈጠር በማናውቅበት ሁኔታ ውስጥ ሆነን ስለ ነገሩ የሚኖረን መልካም እይታ ማለት ይችላለሁ። እንደዚህ አይነት ስሜት ነው የሚሰማው ይሄ ትሬደር ማለት ነው። እና እስኪ ወደ ላይ የተንቀሳቀሰ ነው የሚያደርገውን ነገር እኔ እያለ ነው። ሶ እዚህ ጋር ትሬደሩ ኤግዛይትመንት አለው፣ ኤግዛይተር ነው። ማርኬት ወደ ላይ የተንቀሳቀሰ ነው። የሆነ አይነት እሱ በሚያውቀው ወይም በተረዳው ኮንሰፕት መሰረት ማርኬትን ትሬድ የሚያደርግበት የሆነ እይታ አለው። ሶ እርሊ ኦፕቲሚዝም እና ትሬዱ ምን ያደርጋል የሚል ኪዩሪዮሲቲ ላይ ነው ያለው። ዘን ኤግዛይትመንት አለ ማለት ነው። ኮር ኢሞሽኑ እሱ ነው። ይሄ እርሊ ኦፕቲሚዝም እና ኪዩሪዮሲቲ የሚባለው ስሜት ውስጥ ነው ያለው። የመጀመሪያው ኮር ኢሞሽን እሱ ነው። ዘን ሁለተኛው ላይ ምን እያደረገ ነው? ምን እያለ ነው? እየተነበባችሁ ካልሆነ የማይነበባችሁ ከሆነ ፎቶ ልኬላችኋለሁ። ጀስት ግሩፑ ላይ ከፍታችሁ መከተል ትችላላችሁ። ሁለተኛው ላይ ምን ይላል? ዘ ትሬንድ ኢዝ ሆልዲንግ አይ ዊል ባይ አዝ ዘ ኔክስት ኮንሶሊዴሽን እያለ ነው። ቁጥር 2 ላይ ማለት ነው። ትሬንድ እየያዘ ነው። አሁን ባይ ያለው ግምት እየመጣለት ነው። ትሬንድ እየያዘ ነው፣ ሆልድ እያደረገ ነው። ሶ አይ ዊል ባይ አዝ ዘ ኔክስት ኮንሶሊዴሽን ማለት ወይም ኔክስት ኮንሶሊዴሽን ላይ ኔክስት ፑልባክ ላይ ይሄን ማርኬት ይዘዋለው፣ እገባዋለው፣ ባይ እለዋለው እያለ እያሰበ ነው። መጀመሪያ ፕራይስ ጎይንግ አፕ እያለ ወደ ላይ እየተንቀሳቀሰ ነው ብሎ አስቦ ነበረ። ማርኬት ያንኑ ነገር አረጋገጠለት። ወደ ላይ እየሄደ ትሬንድ እየያዘ ይመስላል። የተወሰነ ኮንሶሊዴት እያደረገ ፑልባክ እየሰራ እየተንቀሳቀሰ ያለ ይመስላል። ሶ ለዚህ ትሬደር ምን አይነት ኢሞሽን ያቀብለዋል ማለት ነው? ቅድም ኤግዛይትድ ነበረ፣ እርሊ ኦፕቲሚዝም ውስጥ ነበረ። አሁን ለምን ያቀብለዋል? ወደ ኮንፊደንስ ይሰጠዋል። ዊዛውት ኤኒ ፕላን፣ ዊዛውት ምንም ነገር ማርኬቱ የማርኬቱ እንቅስቃሴ ብቻ ለዚህ ትሬደር ወደ ምን ይሰጠዋል? ወደ ምን ያቀብለዋል? ኢሞሽኑን ከኦፕቲሚዝም ወደ ኦቨር ኮንፊደንስ፣ ዝም ብሎ በባዶ ኮንፊደንት ወደ መሆን ያቀብለዋል ማለት ነው። ሶ ማርኬቱን አውትስማርት እንዳደረገው አይነት ፊሊንግ ነው የሚሰማው። ሶ የሚቀጥለው ፑልባክ ላይ ፐርፌክትሊ ይይዘዋለው ብሎ ያስባል ማለት ነው። ዘን 3 ቁጥር ላይ ተመልከቱት። 3 ቁጥር ላይ ምን ይላል?
I miss the consolidation but if I wait any longer I won't profit from this trend let's buy it እያለ አሁን ማርኬቱ ኦልሬዲ ምን አድርጎታል ሚስ አድርጌዋለሁ ያንን ፑልባክ ያንን ኮንሶሊዴሽን ሚስ አደረኩት እያለ ነው እዚች ጋር እንደምትመለከቱት ከሆነ ከ2 ቁጥር እስከ 3 ቁጥር በጣም ሰፊ ጋፕ ነው ያለው ሶ በመካከል ያለውን ፑልባክ ኦልሬዲ ሚስ አድርጎታል ሊገባበት ያሰበውንም ሚስ አድርጎታል ቢኮዝ ፕላን የለም እዚህ ጋር ጀስት ሰውየው ሪአክት እያደረገ ያለው ኢሞሽን የማርኬትን እንቅስቃሴ እያየ ጃምፕ ብሎ ሊገባ ነው ያሰበው ድፍረቱም የለም ዳውት ያደርጋል መካከል ላይ ምናምን በዛ መካከል ያሰበው ቦታ ላይ እንኳን መግባት ይሳነውና ያ እንቅስቃሴ ይላል ማለት ነው ሶ አሁን ምን እያለ ነው 3 ቁጥር ላይ ምን እያለ ነው I miss the consolidation but if I wait any longer I won't profit from this trend በቃ ከዚህ በላይ መጠበቅ ሆነ ከማርኬቱ ምንም የምጠቀመው ነገር የለም በቃ ፕሮፊቶቹ እንዳለ ይሄዳሉ ይተናሉ የሚል ሐሳብ ነው ይሄ ቲፒካሊ የምን ሐሳብ ነው ፎሞ ነው fear of missing out ከዚህ በላይ የምታገሰው ከሆነ በቃ ያመልጠኛል ከዚህ እንትን መጠቀም አልችልም የሚል ሐሳብ ይመጣል ፔሸንስ የሚባለው ትግስት የሚባለው ነገር ይወጣል ስለዚህ ሚሲንግ አውቱን አቮይድ ለማድረግ ከረፈደ ይሄ ትሬደር ራሽ ያደርጋል ማለት ነው ከረፈደ ራሽ ያደርጋል ተመልከቱት በሁለትና በ3 ቁጥር መካከል ሰፊ ጋፕ አለ ቻርት ቢሆን ተመልከቱት ቻርት ቢሆን ብላችሁ ባይምራችሁ ብስሉት ሰፊ እንትን አለ ሰፊ ድሎች አሉ ፕላን ስለሌለው ይሄ ነገር ሲፈጠር ትገባለ የሚል ፕላን የለውም ጀስት የሆነ የሚያውቃት ቴክኒካል እንትን ያለችው ማርኬቱ ላይ ገብቶ መወሰን አይችልም ኦልሬዲ ትላንት ነው ብያችሁ ነበር አይደለ ማርኬት እናንተ ያሰባችሁትን ነገር ወይም ደግሞ ይሆናል ብላችሁ ኤክስፔክት ያደረጋችሁትን ስፔኩሌት እያደረጋችሁ ያላችሁትን ነገር ማርኬቱ አድርጎት ከሆነ ኦልሬዲ ሚስድ በቃ ያን ነገር ሚስ አድርጋችሁታል ሶ ዘን ቀጣይ ወይ ኮሬክት እስኪያደርግ መጠበቅ አለባችሁ ኦር ደግሞ ሚስ አድርጋችሁታል ሚስ ካደረጋችሁት መተው ነው ያለባችሁ ከመጣና ኮሬክት ካደረጋችሁና ቦታው ላይ ደግሞ የሚሰጣችሁ ከሆነ ሌላ ሪአክሽን ሜቢ ትወስዳላችሁ አሁን ግን ይሄኛው ትሬደር እያደረገ ያለው ምንድነው ከዚህ በላይ የምታገስ ከሆነ ከማርኬቱ ምንም አልተጠቀመም አሁን መግዛት አለብኝ እያለ ነው በምን በፎሙ ተመልከቱት ያለፈበት ያለውን የኢሞሽናል ሳይክል ተመልከቱት ከኤርሊ ኦፕቲሚዝም ወደ ኦቨር ኮንፊደንስ ወደ ፎሞ ከተተው ምንም አይደለም ስክሪን ላይ ቁጭ ብሎ ነው ይሄ ኢሞሽን እየተሽከረከረ ያለው ማለት ነው አዘይንድ ምን አደረገ ከዚህ በላይ መጠበቅ አልችልም ስለዚህ አቮይድ ለማድረግ ያቺን ሚሲንግ አውት ከረፈደ ራሽ ማድረግ ጀመረ ዘን 4 ቁጥር ላይ ተመልከቱት 4 ቁጥር ላይ ደግሞ ሄደ 4 ቁጥር ላይ good thing I didn't wait እንኳንም አልጠበቅኩ እያለ ነው እንኳንም እዛ ቦታ ላይ ገባውት እያለ ነው ምንድነው ኮር ኢሞሽኑ እዚህ ጋር ካላችሁኝ ሪሊፍ እና ፎልስ ቫሊዴሽን ይባላል እዚህ ጋር ማለት ቢኮዝ ፕራይስ ምን ያደርጋል መሰላችሁ ይሄ ማርኬት ምን ያደርጋል መሰላችሁ ፎልስ ይሄ ፑር ዲሲፕሊንን ብያችሁ ነበር ፑር ዲሲፕሊንን አንዳንድ ጊዜ ሪዋርድ ያደርጋል ምንም ሳታረግ ጋምብል አድርገህ ምናምን ሳንቲም ይሰጣል ፉሊ ራን ታረጋለህ በቃ ትልቅ ሳንቲም ይሰጣል ምናምን ነገር ዲሲፕሊንህን ዝም ብሎ ሪዋርድ ያደርጋል ሳንቲም ሰጥቶ ማለት ነው የዛን ሰዓት ስማርት የሆንክ አይነት ነገር ማርኬቱን አውት ስማርት ያደረክ አይነት ነገር ነው የሚሰማህ ማለት ነው ዘን ሌላ ቀን ግን ይቀጣል ሶ እዚህ ጋር ይሄ ትሬደር እያሰበ ያለው ምንድነው እንኳንም ለራሱ ቫሊዴት እያደረገ ነው ውሳኔዎቹ ትክክል እንደሆኑ እንትን እያለ ነው ሪሊፍ እያገኘ ነው በቃ ቢኮዝ ፕራይስ እሱ ከገባበት የተወሰነ ተንቀሳቀሰና ፕሮፊት አሳየው እንኳንም ገባው እንኳንም ከዚህ በላይ አልታገስኩት ከዚህ በላይ ብታገሰው ኖሮ ትክክል አልነበረም እያለ ለራሱ ፎልስ ቫሊዴሽን እየሰጠ ነው ማለት ነው ከፎሞ በኋላ ወደ ፎልስ ቫሊዴሽን ገባ ሉክ ተከተሉኝ ዝም ብላችሁ 5 ቁጥር ላይ ያለውን ነገር ደግሞ ተመልከቱት አሁን ድሮፕ ያደረገ ነው ማርኬቱን ተመልከቱት 5 ቁጥር ላይ በምትመለከቱት ድረስ 3 ቁጥር ላይ ነው የገባው በፎሞ 3 ቁጥር ላይ ነው የገባው የተወሰነ ማርኬቱ ወደ ኋላ ኮሬክሽን እየያዘ ነው ሶ 5 ቁጥር ላይ ምን እያለ ነው I will use this correction to increase my position እያለ ነው ይሄንን ኮሬክሽን እንደ እንትኑን ፖዚሽኑን ኢንክሪዝ ለማድረግ ተጠቀመዋለሁ ወይም ደግሞ ሌላ ፖዚሽን ሊጨምርበት ነው ማለት ነው ሌላ ሪስክ ሊጨምር ነው እዚህ ጋር አሁን እዚህ ጋር አንዳንድ ርስታ ማድረግ ያለባችሁ ነገሮች አሉ ሜቢ ማርኬትን በስነ ስርዓት የምታነቡ ከሆነ ምንም የምትሉ ከሆነ እንደዚህ ኮሬክሽን የመጠቀም ምናምን ነገር ይኖር ይሆናል በደንብ ልምድ አካብታችሁ እንትን ሲኖራችሁ ነገር ግን ፕላን ይፈልጋል ይሄን ነገር ለማድረግ ፕላን ይፈልጋል ቅድም እንደነገርኳችሁ ሰውየው ማርኬት ላይ ቁጭ አለ ወደ ላይ ሲንቀሳቀሳየው ጀስት ሪትሬስመንቱን እየጠበቁ ገባሉ አለ አልገባም በፎሞ ገባው አሁን እንትን ላይ ሲመጣ ኮሬክት ሲያደርግ እንደገና ጨምራሉ አለ ዊዛውት ፕላን ነው ይሄን ነገር እያደረገ ያለው
ሜቢ እናንተ የቀኑ ሪስካችሁ የሚፈቅድ ከሆነ ሪስክ ማኔጅመንታችሁ የሚፈቅድ ከሆነና ማርኬቱን በፕላን ትሬድ አድርጋችሁት ኮሬክሽን ሲሰጥ ሜቢ የሚያስጨምራችሁ ምክንያት ካለ ሲጀመር ጀምሮ ፕላናችሁ የሚፈቅድ ከሆነ ማርኬትን ክሪቲካል ሆናችሁ እያነበባችሁ ከሆነ ይሄ የግል ነው፣ ፐርሰናል ማተር ነው። ፐርሰናሊ ዲሳይድ ልታደርጉ ትችላላችሁ። ግን ከመነሻው ምን ይፈልጋል? ማርኬቱን ትሬድ የምታደርግበት ፕላን ይፈልጋል ማለት ነው። ይሄ ሰውዬ ግን ኢሞሽን ነው ወደዚህ እየወሰደ ያለው። ጨምራለሁ የሚለው ምን አይነት ኢሞሽን ነው? እዚህ ጋር ግሪድ ነው። ዝም ብሎ መሀል ላይ ያለ ግሪድ። ኮሬክሽኑ ጀስት ዲፑን እንደ ቻንስ እያየው ነው፣ እንደ ቻንስ እያየ ነው። ፕሮቴክት ከማድረግ ይልቅ ኢንስቴድ ኦፍ ፕሮቴክቲንግ ካፒታሉን ከሚመጣው እንትን ፕሮቴክት ከማድረግ ይልቅ ጭራሹኑ ጨምራለሁ እያለ ነው። ያቺ ፎልስ ቫሊዴሽን አሁን ወደ ምን ተቀየረች? ጭራሹኑ ወደ ግሪድ ተቀየረች ማለት ነው። 5 ቁጥር ላይ ነን አሁን፣ ግሪድ ላይ ነው። ተመልከቱት። ወደ 6 መጣ። አሁን 6 ኦልሬዲ 3 ላይ ገባ ነው። ይሄ ሰውዬ 3 ላይ ገባ ነው። 6 ላይ ምን ይላል? ብሪሊያንት ይላል። አዚስ ፕራይስ ሌቭል ሌትስ ደብል ኢት። አሁን እዚህ ጋር ጥሩ ሰዓት ላይ ነው። አሁን ደብል እናርገው ዊች ኢዝ ብላይንድ ሆፕ እና ግሪድ። በቃ ክሊር የሆነ ጭፍን የሆነ ተስፋ ነው። ስለ ሆፕ በደንብ እናወራበታለን። እዚህ ማርኬት ላይ ሆፕ እንዴት ዲፋይን እንደሚደረግ ሰዎች ሆፕ ተስፋ የሚሉትን ነገር እንዴት ኤክሰርሳይዝ እንደሚያደርጉት በአንድ ሙሉ ርዕስ እናየዋለን። አሁን ብላይንድ ሆፕ እና ግሪድ ነው እዚህ ጋር። በቃ ሎወር ፕራይስ ሁል ጊዜ ቢገር ፕሮፊት አለው ሌተር የሚል ሀሳብ ነው ዝም ብሎ የሚወጣው። ኦልሬዲ ግን ትሬንዱ ሪቨርስ እያደረገ መሆኑን ረስቶታል፣ ኢግኖር አድርጎታል ወይም ረስቶታል። ቢኮዝ ኢሞሽን ላይ ነው ያለው ሰውዬ። ይሄ ሰውዬ ክሪቲካል ሆኖ የሚመጣውን ነገር እያዩ አይደለም። ከላይ እየወረደ ያለው ትሬንድ ሪቨርሳል ነው፣ ክሊር የሆነ ቢኮዝ 3 ቁጥር ላይ ነው የገባው። አክቹዋል ቻርት ቢሆን እናንተ ኢማጂን አድርጉት ምን ያክል ቦታ ላይ ፕራይሱ እንዳለ ተመልከቱት እናንተ። ሶ አሁን እሱ ፕሮቴክት አድርጎ ወይም ደግሞ ካፒታሉን ባለበት ዘግቶ መውጣት ሲገባው ፕሮቴክት ማድረግ ሲኖርበት ካፒታሉን ጀስት ጭፍን የሆነ ተስፋ ላይ ነው ያለው። ግሪዱ ጭራሹኑ ጨምሯል። ሎወር ፕራይስ በኋላ ላይ ቢገር ፕሮፊት ያመጣል የሚል ደግሞ ሌላ ነገር አለ። ይሄ ሁሉ ፕላን ያለ በፕላን ማርኬቱን ኤክስኪዩት ለማድረግ ነው። ዘን 6 ላይ መልሶ ማርኬቱን ተጨማሪ ሪስክ ውስጥ ይገባል ማለት ነው። ተጨማሪ ሪስክ ውስጥ ይገባል ማለት ነው። አሁን ማርኬቱ ክሊርሊ እንደምትመለከቱት እየወረደ ነው። በቃ ሪቨርሳል ጨርሷል። ባይ ሙቭመንቱን ጨርሷል። ብለድ እንትን አላረገም፣ ፕሮቴክት አላረገም አካውንቱን። ዝም ብሎ እየወረደ ነው። ሶ 7 ላይ ምን ይላል? አውችልና አሱናስ ጎስ ባክ አም ሴሊንግ አውት። አሁን 7 ላይ ምን ማድረግ ጀመረ? ዲናያል እና ሪግሬት ነው የዚህ ኮር ኢሞሽን ማለት ነው። መጸጸት ጀመረ። እዛ ጋር ፖዚሽን በመጨመሩ አካውንቱን እንትን ባለማድረጉ መጸጸት፣ ሪግሬት ማድረግ ጀመረ፣ ዲናያል ማድረግ ጀመረ። ዲፕ ሎስ ውስጥ ነው ያለው ይሄ ሰውዬ። ከዚህ በኋላ ምን እያለ ነው ግን? አሁንም ያለበትን ቦታ ፕሮቴክት አድርጎ መውጣት አልቻለም። ምን እያለ ነው? አሱና ሲስጎዝ ባግ ወደኋላ ሲመለስ አሁን ግን ዘግቼ እወጣለሁ። አም ሴሊንግ አውት ባይን ያለው ሴል አውት ብዬ እወጣለሁ እያለ ነው። በቃ ዘግቼ ከዚህ በኋላ እወጣለሁ። መቼ? አሱና ሲስጎዝ ባግ አሁንም። ቢኮዝ ይሄ ሁሉ ነገር የምንድን ነው? ምንም ፕሪ ኢንቫሊዴሽን ፖይንት የለውም። ሲገባ ጀምሮ ይሄ ትሬደር ምንም ፕሪ ኢንቫሊዴሽን ፖይንት የለም። በቃ መቼ ነው የምወጣው ከማርኬቱ? ኤግዚት ፕላን የለም። በዚህ በኩል ደግሞ ፕሪ ኢንቫሊዴሽን ፖይንት የሚል ሲሳሳትም የቱ ጋር ሎሶቹን ከታርጎ እንደሚወጣ አያውቅም። ስለዚህ ሲመለስ ወጣሉ የሚል ነገር ይመጣል። እዚህ ጋር ትላንት ባለፈውም ያልኳችሁ ሀሳብ ነበረ። ሰንኮስ ኢፌክት የሚባል ነገር አለ ብያችኋለሁ። አሁን ልጁ ሌትሰይ $100 ላይ ከነበረ እዛ ጋር አሁን እየወረደ ሲመጣ $150 $200 እያለ ነው የሚመጣው። መቀበል እያቃተ ነው የሚመጣው። ቢኮዝ ኦቨር ቫሊዩ ማድረግ ይጀምራል የመጀመሪያውን ኢንቨስትመንት። ከዚህማ ይሄ ይሻል ነበር። ሲመለስ ይወጣሉ። መቼም አትወጡትም። ቢኮዝ ኪሳራው እየጨመረ ሲመጣ እናንተ ጭራሹኑ መቀበል ነው የሚያቅታችሁ። ያንን ፔን አክሰፕት ማድረግ አትችሉም፣ ሆልድ ማድረግ አትችሉም። ስለዚህ እንዲመለስ ነው የምትመኙት ማለት ነው። እዚህ ጋር ሪግሬት አድርጓል፣ ዲናያል ውስጥ ነው። ነገር ግን አሁንም አክሽን መውሰድ አልቻለም። ቢኮዝ ኢሞሽኑ ከባድ ነው። ኦልሬዲ የገባበት ሎስ ዲፕ ሎስ ነው ማለት ነው። ዘን ስምንተኛው ላይ እንደምትመለከቱት አይ ዶንት ቢሊቭ ዲስ ዳውን ኢትስ ሂትስ አብሶሉት ቦተም። አሁን ይሄ መሆኑን መቀበል ሁሉ አቃተኝ። በቃ አሁን አብሶሉት የሆነ ቦተም ላይ ነው ያለው ማርኬቱ። ዲስፕሊፍ ማድረግ ጀመረ፣ ሾክ ማድረግ ጀመረ። የመጀመሪያውን እይታውን ማለት ነው። ሪያሊቲውን አክሰፕት ማድረግ አልቻለም። ይሄን ሪያሊቲ አክሰፕት አለማድረጉ ደግሞ ምን ያመጣል? ሎሶቹን ከት እንዳያደርግ
ያደርገዋል ማለት ነው። ቢኮዝ ሪያሊቲውን እየተቀበለ አይደለም። ሾክ ነው ያደረገው። በቃ እዚህ ድረስ መድረሱን ላምን አልችልም እያለ ነው። ዊች ኢዝ አምነህ ነው መውጣት ያለብህ። በቃ ኦልሬዲ ከዘገየም ቢሆን አካውንትን በቃ የትኛውን ቦታ ፕሮቴክት አድርገህ መውጣት ይገባል። ነገር ግን ቅድም ያልኳችሁ ኢሞሽን ስላለ ፔኑን መቀበል አትችሉም። ቢኮዝ $50 ላይም ቢሆን $50 ላይ መወሰን የምትችለውን ውሳኔ ነበረ ይሄ ውሳኔ። ስለዚህ $200 ላይ መወሰን አትችልም። እየቀጠለ ነው የሚመጣው። በቃ አካውንት ሲፈነዳ ነው ማብቂያው። ቢኮዝ ስተትህ እየተባባሰ 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 ነው የሚሄደው። ዊች ኢዝ ዲሲሽኖች አሁን ጭራሹኑ ወርስ እየሆኑ ነው የሚሄዱት። መጀመሪያ ላይ $10 ላይ መዝጋት ስትችል አልዘጋም ስትል፣ $20 ላይ መዝጋት ስትችል አልዘጋም ስትል፣ 50 ሲል 100 ሲል 200 ሲል የቱ ጋር ማዘጋውም አካውንት ብሎ ነው ማድረግ። የሆነ ሰዓት ላይ ወይም በጣም ከወሰንክ ካሰብኩ 4 5 6 እጥፍ ከስራ ትወጣለህ ማለት ነው። ቅድም እንደነገርኳችሁ ይሄ የዚህ ሁሉ ነገር የዚህ ሁሉ ችግር ፕላን እናንተን ይኖራችሁ ምለው ለዚህ የዚህ ሁሉ ነገር ችግር ይሄ ሰውዬ ፕሪ ኢንቫሊዴሽን ፖይንት የለውም። አክሰፕት አድርጎ የሚወጣበት ፖይንት የለውም። እስከ መጨረሻው ነው ሆልድ የሚያደርገው። ተመልከቱት 8 ላይ ዘን ወደ 9 እንሂድ። 9 ላይ ያለውን ነገር ተመልከቱት። ኦኬ ሌትስ ዌት ፎር ኢት ቱ ሪከቨር አዘርዋይዝ ዚስ ዊል ሃቭ ቱ ቢ ሪሊ ኤ ሎንግ ተርም ኢንቨስትመንት እያለ ነው። አሁን ደግሞ ጀስቲፊኬሽን ጀመረ። ዲስፐሬሽን እና ጀስቲፊኬሽን ነው። አሁን ሚር ትሬድ ላይ ሌላ አሁን እንደ ሎንግ ተርም ኢንቨስተር ፕሪቴንድ እያደረገ ሌላ ምክንያት ለራሱ እየሰጠ ነው። በቃ የተወሰነ ሪከቨር እስኪያደርግ እንጠብቅና ዘግተን እንወጣለን። አድሚት እያደረገ አይደለም፣ ስቲል ነው አድሚት እያደረገ አይደለም። በቃ አሁን በጣም መንዛዛቱ ነው። ይሄ ትሬድ ሎንግ ተርም ኢንቨስተር መሆናችን ነው። ሶ ይሄ አሁን የተሻለ ስሜት እንዲሰማው እያደረገ ነው። ጀስቲፊኬሽን እያቀረበ ነው ለስህተቶቹ ማለት ነው። እና የተወሰነ ሪከቨር ሲያደርግ ዘግተን እንወጣለን። አሁንም አላመነም መሳሳቱ። ዘን ተመልከቱት ቀጥሎ የሚለውን 10ኛው ላይ ዋት አር ዘ ሴኩሪቲ ኤክስቼንጅስ ዱይንግ አባውት ዲስ። ባለፈው ያልኳችሁ ነገር መጣ ማለት ነው። ብሌም እና ፍራስትሬሽን ኮር ኢሞሽኑ ምንድን ነው? አድሚት ማድረጉን ትቶ የተሳሳተውን ስህተት አድሚት ማድረጉን ትቶ ሶስተኛ ኤክስተርናል ፎርሶችን ወቀሳ ውስጥ ገባ። ብሌም ማድረግ ጀመረ። ሴኩሪቲ ኤክስቼንጁ ምን እያደረገ ነው ምናምን ነገር የሆነ እንትና ትራምፕ ምን እያደረገ ነው፣ ብሮከሩ ነው እንደዚህ እያደረገ፣ ዜናው ነው ምናምን አስቀድሞ ከግምት ውስጥ መግባት የነበረባቸው ነገሮች ሁሉ ወደ እንትን መጡ ማለት ነው። ብሌም መደረግ ጀመረ። ሶስተኛው ግን አሁን ስቲል አድሚቲንግ የለም። አሁንም አያምንም። ባድ ዲሲሽኖቹን ኢንስቴድ ኦፍ እነዛን ባድ ዲሲሽኖች ሆልድ ከማድረግ ይልቅ አሁንም ጣት የሚቀስርበትን ነገር ነው እየፈለገ ያለው። ሴኩሪቲ ኤክስቼንጁ ምን እያደረገ ነው? በእናንተ ደግሞ ሳሉት የሆነ ነገሩ እንትን እያደረገ ነው። ሲግናል የሰጠኝ ሰውዬ ብሎ ነው እዚህ የገባው። እንዴት እዚህ ጋር ይባላል ምናምን ኦልሬዲ እኮ ያ ሰውዬ ወይ ዘግቶም ወጥቶ ይሆናል። ይሄ ሁሉ ነገር ፕላን ይዞ ያለ መምጣት፣ ኢንቫሊዴሽን ፖይንትን ያለ ማወቅ፣ ስቶፕ ሎስን እንደ ድክመት ማየት ነው እዚህ ድረስ እየወሰዱ ያለው። አሁን ጭራሽ አድሚት ነው እንግዲህ አድሚት ማድረግ ተስኖት ፍራስትሬሽን እና ብሌሚንግ ላይ ገብቷል። ተመልከቱት ከ1 እስከ 10 ድረስ እየተሽከረከረ ያለውን የኢሞሽን ሳይክል ተመልከቱት። በዚህ ውስጥ ያላለፍን ሰዎች የለንም። ሁሉንም እንደዚህ የሆኑ ትሬዶቻችንን እንደዚህ የሆነን አካውንታችንን ብሎ አላደረግንም ብለን ልል አልችልም። ኤቭሪዋን 99% ሁሉም ሰው በዚህ ውስጥ አልፏል። ስፔሻሊ ሲጀምር አካባቢ አሁን እዚህ ውስጥ ምክንያታዊነት የለም። ክሪቲካል ማይንድ የሚባለው ባለፈው የነገርኳችሁ አሁን ሸዳውን ና ብትለው ብትጠራው አይመጣም። ለምን? ፕላን የለም። የሚያነቃ እንኳን ፕላን የለም። በቃ ፕላንን እንኳን ተመልክተ ይሄ እኮ የኔ አይደለም እዚህ ጋር መዝጋት አለብኝ ብለህ እንድትወስን እና ነቃ እንዲያደርገ መሀል ላይ የሚያባንን ነገር ምንም የለም። በቃ ፈልጋችሁ ጻፉና ለጥፉት ያልኩትም ይሄን ነው። በቃ ስታዩ የሆነ ነገር ደንገጥ ብላችሁ እንኳን ክሪቲካል ለመሆን ማለት ነው። ይሄ ግን ኢሞሽኑ ለአንዱ ኢሞሽን ለአንዱ ኢሞሽን እያቀባበለው 10 ላይ ደርሰናል ማለት ነው። 10 ላይ ደርሰናል። ተመልከቱት 11 ላይ which is 11 ላይ ምን አለ? ፓኒክ አደረገ። በቃ አሁን አም ሴሊንግ አውት ኤንድ ስቴይንግ አውት ከዚህ በኋላ እወጣለሁ። አሁን በቂ ነው። በቃ ኪሳራ በቂ ነው። ከዚህ በላይ አልችልም አለ። ምን እያለ ነው? ፓኒክ አድርጓል። ስሜቱ ምን አይነት ስሜት ኤክሰርሳይዝ እያደረገ ነው? ፔኑን አሁን ከዚህ በላይ ፔኑን መውሰድ መቀበል አልቻለም። በቃ አልቻለም። ከዚህ በላይ ሊቀበለው ስላልቻለ ስሜቱን እዚህ ጋር አክሽን ይወስዳል ማለት ነው። ፕሮፊቶቹን ሎሶቹን ሎክ ያደርጋል። በጣም ቦተም ላይ ነው እየወጣ ያለው እንደምትመለከቱት። ዞሮ ብላችሁ ስትመለከቱት ማርኬቱን ኤክስኪዩት ያደረገው 3 ቁጥር ላይ ነው። በፎሞ 3 ቁጥር ላይ ዘጋ፣ ከፈተ።
11 ላይ ፓኒክ ሆኖ ዘጋ ማለት ነው። ፓኒክ ሆኖ ዘጋ 11 ላይ ስዘጋው ቢያቆም ነበረ ጥሩ። ስዘጋው ቢያቆም ጥሩ ነበር። የኢሞሽኑ ሳይክል እዚህ ጋር ማብቂያው ቢሆን ኖሮ አንድ ነገር ነበር፣ ግን አያበቃም። ዩ ጋይስ ዲስማች ነው ያለው ተጽዕኖ አያበቃም። ወስደህ እንደወጣህ ደግሞ ብታቆም ጥሩ ነበር። ዘግቷል 11ኛ ላይ 12 ላይ ምን እንደሚል አስዩት። እዚህ ጋር ዘግተህ መራቅ ነበረብህ ወይ የሆነ ነገር 11 ላይ ምን እያለ ነው? ጉድ ቲንግ አይ ሶልድ ኤቭሪቲንግ፣ እንኳንም ወጣው እንኳንም ሸጬ ወጣው እያለ ነው 12 ቁጥር ላይ። ለምንድን ነው ይሄን እያለ ያለው? 11 ላይ ዘግቶ ከ11 እስከ 12 የማርኬት ሙቭመንት ስላለች እንኳንም ሸጬ ወጣው እያለ ነው። ራሽናላይዝ እያደረገ ነው። ምክንያቱም ፎርስ ሪሊፍ እየሰጠ ነው። እፎይታ ለማግኘት እየሞከረ ነው። ስህተቱ እኮ ረጅም ነው። ተመልከቱት። ከዚህ አትሊስት 6 ላይ ስቶፕ ሎሱ ነበረ ብለን ብናስብ ከ6 እስከ 11 ድረስ ያለውን ኪሳራ ብዛት ተመልከቱት። ይህም አካውንት ሳይዙ ከቻለ ነው፣ ሎት ሳይዙ ከቻለ ነው። እዚህ ድረስ ያለውን ነገር ተመልከቱት። እዚህ ድረስ ያለውን ስህተት እሱ ከዘጋ በኋላ በተንቀሳቀሰችው ይችኛዋ ማርኬት ፎልስ ሪሊፍ ለማግኘት እየሞከረ ነው። ራሽናላይዝ ለማድረግ እየሞከረ ነው። የወሰነው ውሳኔ የብልህ ውሳኔ እንደሆነ አክት እያደረገ ነው። ለምን? ፔኑ በጣም ከባድ። ይህን ነገር በደንብ ሼር ታደረጉኛላችሁ፣ በጣም ሼር ታደረጉኛላችሁ። ፔኑ በጣም ከባድ። ሶ የግድ የሆነ አይነት ምክንያት ከዚህ በኋላ ማርኬቱ ዝም ብሎ ሲወርድ ነው ማየት የምፈልገው። ዝም ብሎ ሲወርድ በቃ ሲወርድ ነው ማየት የምፈልገው። ቢኮዝ እሱ ነው ትንሽ የስሜት ሊያረጋጋልን የሚችለው፣ እንኳንም እዛ ጋር ተገላገልኩ እንድትል ማለት ነው። ሶ እያረጋ ያለው እሱን ነው። እዛ 12 ላይ እንኳንም ሸጭ ወጣው ጥሩ ቦታ ላይ ነው የሸጥኩት እያለ ነው። ለራሱ ሪሊፍ እየሰጠ ነው። ውሳኔዎቹ የብልህ እንደሆነ እያየ ነው። እንግዲህ ከወጣ እኮ ቆይቷል። ስቲል ግን ከማርኬት አልተነሳም። ኢሞሽኖቹ ሊለቁት አልቻለም። እየሄደ ነው፣ ሳይክሉ እየሄደ ነው። ዘን 13 ላይ ምን ይላል? ማርኬት ከፍ አለ መልሶ ሪቨርሳል ነገር አሳየ። እዚህ ጋር ሪቨርሳል ሲያሳይ ኢትስ ጎይንግ ቱ ታንክ ኤኒዌይ፣ በቃ መውረዱ ገና መውረዱ አይቀርም ታየዋለህ ምናምን ለራሱ ወይ ደግሞ ከጎን ሰዎች ካሉ አያሩ ነው ብቻ ስሜቱን አምጡት። ቢኮዝ ከዚህ በኋላ ይመራል ማርኬቱ ባይወጣ ነው የሚሻለ። በቃ ጸሎተ ወጥተሃል እኮ ግን ማርኬቱ መልሶ ሪቨርስ እንዲያደርግ አፈልግም። ቢኮዝ ጭራሽ ፔን ያለው በቃ ፔን ያለው ከዚህ በኋላ ያለው ፔን ማየት ነው የማፈልገው። ዝም ብሎ ሲቀጥል ብታየው የተወሰነ ስሜትህን ባላንስ ለማድረግ ትሞክራለህ ማለት ነው። እና ይቺ የትክክለኝነት ስሜቷን ለማግኘት አሬ ወርዳል አይነት ስሜት ውስጥ ነው ያለው። እስካሁን ከስክሪን አልተነሳም እንደምትመለከቱት 14 ላይ ወረደችለት ማርኬቷ 14 ላይ ወረደችለት። ሶ ብዬ ነበር አለ ቶልጁ ሶ ተናገር ያለው ብያለው። ይሄው ማርኬቱ እየወረደ ነው እያለ ነው። አሁን ምንድን አይነት ስሜት ነው ኤክሰርሳይዝ እያደረገ ያለው? የሆነ ጀስቲፋይድ እየሆነ ነው። በቃ አሁንም ፕራይስ ዲፕ እያደረገ በመሄዱ ለሁለተኛ ጊዜ ጥሩ አይነት ስሜት እየተሰማው ነው። ጀስቲፋይ እያደረገ ነው ነገሮችን። ወረደለት 14 ላይ 15ኛ ላይ ግን እንደምትመለከቱት ማርኬቱ ሪባውንድ አደረገ። አውቶማቲካሊ ሪባውንድ አደረገ። ምን እያለ ነው አሁን? ዋት ምን ተፈጠረ? ምንድን ነው እየሆነ ያለው? ምን አይነት ሪግሬት፣ ድጋሚ ሪግሬት። ስንት ቁጥር ላይ ነው ሪግሬትን ትቶ የመጣው? ድጋሚ ሪግሬት ማድረግ ጀመረ ባልወጣው አይነት ስሜት። ቢኮዝ ማርኬት ሪባውንድ እያደረገ መውጣቱ ወረስት የሆነ ዲሲሽን እንደሆነ አንደርስታንድ እያደረገ ነው። አሁን ደግሞ ማለት ጭራሽ ሌላ ሪግሬሽን ውስጥ እየገባ ነው። 15 ላይ ስንት ላይ ነው የወጣው? ይሄ ትሬደር ስንት ላይ ነው የወጣው ከማርኬቱ? 11 ላይ ነው። አልተላቀቀውም። ይሄ ኢሞሽን አልተላቀቀውም። ትናንትና ምን ብያችሁ ነበር? አድሮ ይዘኛል። የተውኩት መስሎኝ አድሮ ይዞኛል። ጠዋት ተነስቼ የማደርገው ነገር ምንድነው? ሪቬንጅ እያደረኩ እኔ ክሪቲካል ላይ ሪፍሬሽ አድርጌያለሁ ምናምን ነገር ብዬ ማርኬት ላይ እቀምጣለሁ። ልካ ተጠደላልፌ ምናምን የሆነ ነገር ፎልስ ጀስቲፊኬሽን ለራሴ ሰጥቼ ማርኬቱን ገብቼዋለሁ። ልክ ይሄኛውም የጠዋቱ ማርኬት ስቶፕ ሎስ ሲነካ ነው ኦኬ መልሼ ትሬዶቹን አናላይዝ ሳደርገው ልክ አልነበረም። እኔ ማያቸው የምጠብቃቸው ኮንፊርሜሽኖች አይደሉም ማርኬት ላይ ሲመጡ የነበሩት አድሮ ማለት ነው። ዘና አሁን 15ኛ ላይ ምን አለ እንግዲህ ሪግሬት አደረገ። ማርኬት ሪባውንድ እያደረገ ስለሆነ ሪግሬት እያደረገ ነው። ለምን ወጣው እያለ ነው። ብቆይ ኖሮ ምናምን ነገር እያለ ነው። 16ን ተመልከቱት። አሁን አውቶማቲካሊ ሌላ ሪቨርሳል ጀምሯል ማርኬቱ። ዋት ዘ ሄል ይላል። አንገርና ፍራስትሬሽን ነው እዚህ ጋር ያለ ኢሞሽን። ፕራይስ ወደ ላይ ራይዝ ማድረጉን ቀጥሏል።
ብቆይ ኖሮ ሳንቲም ሰራ ነበር፣ ብቆይ ኖሮ አካውንቴን ይሄን ያክል አልከስርም ነበረ ምናምን የምትል ሌላ አንገር ተፈጠረች። አንገር ደግሞ ደም ታመጣቸዋለች ብያለሁ። ወደ ሪቬንጅ ታመጣለች። ነገር ግን አንገር እዚህ ጋር አለ። በዚህ በቻርቱ ሴናሪዮ 17 ላይ ይደርሳል። 17 ላይ ሞር ክሬዚስ ባየር who are going to get taken to the cleaners ምናምን ነገር አሁን እዚህ ጋር እንዴት ይገዛል እያለ ደግሞ ኢንሰልት ያደርጋል አዳዲስ ባየሮችን። የራሱን ፔን ሌሎችን ፉሊሽ በማለት የራሱን ፔን ይሄ ምንድነው ሊያደርግ ይፈልገው ባላንስ ሊያደርግ ይፈልጋል። ይሄ ፔኖቹን ዲቶክስ ሊያደርግ ይፈልጋል። ሌሎቹን እንደ ፉሊሽ ናቸው እንዴት እዚህ ጋር ባይላሉ ምናምን እያለ ሌላ ዲናይል ውስጥ ይገባል ማለት ነው። ሌላ ፕሮጀክሽን ውስጥ ምናምን ነገር ይገባል። 18ን ስትመለከቱት I knew this was going to happen all along ይላል። እንደሚፈጠር አውቄው ነበር። 16 ላይ እንደሚፈጠር አውቄ ነበር፣ ይሄ እንደሚሆን አውቄ ነበር፣ ባልወጣሁት ኖሮ ምናምን የሚል ከዛ 18 እያለ 19 እያለ ሲሄድ ምን ይላል? 19ኛው ላይ I will buy in again, it's cheaper than the last time anyhow። ከበፊቱ አሁን ደግሞ የተሻለ ቺፕ ነው፣ አሁን መግባት አለብኝ። 19 ላይ ሀ ብሎ አንድ ላይ የጀመረውን ነገር ይጀምራል ማለት ነው። አንድ ላይ በስሜታዊነት ሌትስ ዋች ደ ማርኬት እንዳለው 19ኛው ላይ ደግሞ አሁንም ከላስት ታይም ቺፐር ነው፣ አሁንም ማርኬቱን ገባዋለሁ። አንድ ብሎ ደግሞ ሌላ ኦፕቲሚዝም ይጀምራል። ዘን እንደዚህ ይላል። ዘን ፎሞ። ይሄን ሳይክል ተመልከቱት። ይሄን ሳይክል እስከ መቼ እንደሚሄድ ተመልከቱት። አካውንት ብሎ ስታደርግ ነው የሚሄደው። ዘን አካውንት ብሎ አድርገህ ይሄን ነገር እንትን ብለህ አስታምህ ምን ብለህ አዲስ ዲፖዚት ምናምን አምጥተህ ከዛ ደግሞ አዲስ ዲፖዚት ጋር ስትሄድ አሁንም ስቲል ፕላን የለህም። ትሄድና ደግሞ ድጋሚ ዲፖዚት አደረግና የሆነች ቦታ አሁን ደግሞ ጭራሽ ማይንድ ስዊች አድርጓል። ወደ ምንድን ነው? ወደ እንትን ነው ሪሌት እያደረክ ነው። በረከት ወደ ምንድን ነው የሚመጣው? ወደ እንትን ነው፣ ወደ ሪቬንጅ ነው። ያቺን ነገር አምጥተህ ያጣሃትን ነገር ክሰ ለመገኘት ነው እንጂ ያቺን ነገር ሪቬንጅ አድርገህ ያጣሃትን ነገር ለማምጣት ነው እንጂ ወደ ኪስ ለማስገባት ነው እንጂ እንደ ኖርማል ትሬደር መጥተህ ሳንቲም ልስራ ብለህ አትመጣም። ቃልም ሪሌት እያደረገ ነው፣ ብዙ ሰው ሪሌት እያደረገ ነው። ማርኬት ገንዘቤን ላስመልስ ነው እንጂ አሁን እንደ ትሬደር ተነስቼ ትሬድ ላርግ አይደለም፣ አውቶማቲካሊ ትሬድ ላርግ አይደለም። ይሄ ኢሞሽን ይሄ የአንድ ሲንግል ትሬድ እንትን ነው። 2 3 4 እያለ እየተከታተለ ይሄ ነው 3 ዓመት ይሄ ነው 4 ዓመት የሚሄደው። እያጣሁ በመጣ ቁጥር ሳንቲሙን አሁን ትሬደር ከመሆን ይልቅ ያጣሁን ሳንቲም ወደ ማስመለስ ነው አይምሮ። በቃ የለም ፕሮፊቶችን ምናምን የምታስበው ቀነስኩ ነው፣ ዲፖዚት ካረኩት አይነት ቀነስኩ ዲፖዚት። ይሄ ሁሉ ፕላን ያሌለው ሰው ችግር ነው ጋይስ። ፕላን የሌለው ሰው ችግር ነው። ኢሞሽኑ ማስተር ማድረግ ያልቻለ ሰው ችግር ነው። ኢሞሽኖች ደግሞ ያለ ፕላን ማስተር አይደረጉም። ሰው ነን ብያችኋል። አዘንዶ ዘዴ ሰው ነን እና ይሄ ጸጥ ብለን እንደ ሮቦት ምናምን አክት ማድረግ አንችል። አውቶማቲካሊ እኛ ሮቦት ማድረግ አንችል። ለፕላናችን ግን እንደ ሮቦት መታዘዝ እንችላለን። ፕላን ከሌለ ይሄ ነው የሚያጋጥመህ። እንደነገርኳችሁ 19 ላይ እንደገና በስሜት እየገባ ነው። ዘን ይሄዳል፣ ያለውን አካውንት እስኪያጣ ድረስ ይሄዳል፣ ጸጥ ይላል። ሌላ ዲፖዚት አይቀመጥም። ከዛ በኋላ ሌላ ዲፖዚት፣ ሌላ ስራ፣ ሌላ ዲፖዚት ካደረገም በኋላ በመካከል እንኳን ብዙ ሰው አንዳንድ ሰው ከነቃ ምናልባት ዲቶክስ አድርጎ እንግዲህ የተሻለ ነገር ካለው ፈጣሪም ከረዳው እንደገና እንትን ብሎ ራሱን እንትን አድርጎ ፕላን ይዞ ተምሮ ምናምን። ግን ብዙ ሰው እንደገና ሩጦ ዲፖዚት አድርጎ ያጣትን ወደ ማስመለስ በዚህ ሁኔታ ውስጥ ነው ከ3 ዓመት በኋላ ፕሮፊታብል መሆን ይቻላል፣ ከ5 ዓመት በኋላ ፕሮፊታብል መሆን ይቻላል የሚባል ሞስት ኦፍ ሰዎች ይህንን ሲያደርጉ ነው 4 ዓመት እንትን የሚላቸው። እዚህ ውስጥ ምንም አይነት ፕሮግረስ የለም ጋይስ። ቁልቁል ነው፣ ጭራሹ ወደኋላ ነው። እንዴት ነው ከዚህ በኋላ ማርኬቱ ላይ ዝም ብሎ በመቆየት ብቻ ነው። ማርኬቱ ላይ መቆየት ብዙ እድል ይሰጣል፣ ብዙ ነገር ያስተምራል ምናምን ነገር ግን መሀል ላይ ኮንሽስ እየሆን ከስህተቶች እያልተማርክ እያደረግክ ያለውን ነገር ኮንሽስ ሆነ አንደርስታንድ ካላደረግክ በስተቀር ይሄ ሳይክል ነው ዘላለም ዓለማችንን የሚከተል። ይሄ ነው በቃ። ገንዘብ በገባ ቁጥር ለብረው ዜር ኢዝ ኖ ጎይንግ ባክ ምናምን የሚባለው አሁን ዋን ሴት ትሬደር ኦልዌይስ ሴት ትሬደር ምናምን የሚባል አባባል ሰምታችሁ ታውቃላችሁ አይደለ?
ማርኬቱ እኮ በቃ ገንዘብ ስላለ አውቶማቲካሊ ያጣውን ገንዘብ ነው ስታሳድደው የምትሆነው። ይሄ ምን የሆነ አይነት ኮንሰፕት ነበር? ዘጎሬላ ኢፌክት ምናምን የሚባል የሆነ ኮንሰፕት ነበረ፣ ረሳሁት። ያችን ነገር የሆነቿን ነገር እስክታገኝ ነው ዝም ብለህ ማርኬቱ ላይ የምቆዩ። ለዛ ነው መመለሻ የሌለው ኮንሽስነስ። ኮንሽስ ብትሆን መሀል ላይ እንትን ብትል ያጣቸውን ነገሮች ከናውሌጅ ጋር እውቀት እየሰራህበትም ምንም እያልክም እኩል ስኪል እያደገም ኮንሽስ ኮንክና መሀል ላይ ፕላን ካለ ኢሞሽን ማስተር ማድረግ ስትችል እንትን እያልክ እየሰራህ ሪከቨር ታደርገዋለህ። መጀመሪያ አካባቢ ያጣቸውን ማለት ነው። ኦብቪየስሊ ሁላችንም መጀመሪያ አካባቢ እናጣለን። ሳናጣ እንጀምር፣ ከፍለን ነው እንጀምረው እዚህ ማርኬት ላይ። ግን እነዚህ ኢሞሽኖች ተመልከቷቸው፣ ሳይክሉ በጣም ከባድ። እዚህ መካከል ላይ ክሪቲካል መሆን ካልተቻለ፣ ኮንሽስነስ ከሌለ፣ አይምሮ እንዴት ነው የሚሰራውን የሚለውን ነገር አንደርስታንዲንግ ከሌላችሁ የትኛው ስትራቴጂ ነው እዚህ መሀል ላይ የሚያባንናችሁ? ፕራይስ አክሽን ይነግራችኋል፣ አይሲቲ ይነግራችኋል፣ ሌላ የምትጠሩት ኤስኤምሲ ይነግራችኋል፣ ሌላ የቱ ጋር ነው እንድታቆሙ ይነግራችሁ አይደለም። በቃ ድጋሚ ደግሞ እንትን ብሏል። አሁን ይሄ ልጅ መግዛትና መሸጥ ምናምን የሚለው ነገር እና የሆነ ቴክኒካል ኮንሰፕት ይኖረዋል እዚህ ጋር የሚቀመጠው፣ ግን ሞሮፍ ያለ ፕላን ነው አክት እያደረገ ያለው። ፕላን መግባት ብቻ አይደለም፣ ትሬድ ማኔጅመንታችሁንም ዲፋይን ያደርጋል ጋይስ። መሀል ላይ እንዴት እንደምትወጡ እንዴት አድርጋችሁ ከት ማድረግ እንዳለባችሁ ይናገራል። ፕላን ማለት ጀስት ኢንትሪ እንደዚህ ሳይሆን እዛ ጋር የሆነ አስቀምጬ ነበር ፒዲኤፍ፣ እዛ ላይ በደንብ እንትን ነው ሪስካችሁ ምን ያክል ነው፣ ኢሞሽናል ማኔጅመንታችሁ፣ ኢሞሽናል ሪስክ ማኔጅመንት ይባላል። ኢቭን ኢፍ አስቀድማችሁ አይምሯችሁ የሚገባበትን ጣጣ ከዚሁ የምታስቀሩበት ይሄ ሁሉ ነገር ከሌለ አትነቃም፣ ሰው ስለሆንክ ማለት ነው። አሁን አርባችሁን እንትን እያልኩ ሳይሆን እኔም እንደዛው ነኝ፣ አልነቃም። የሆነ አይነት ነገር ፕላን ከሌለ አንነቃም፣ ሰው ነና። ኢሞሽኑ ይቀባበለናል። ስሜቱ አርፎ ሌላ ነገር ውስጥ ሆነ ስክን እስክትል ወይ ያለህን እስክታጣ ወይ ከማርኬቱ እስክትወጣ ድረስ ክሪቲካል መሆን አይቻልም። ገንዘብ ስላለ ውስጡ ማለት ነው። ገንዘብ ስላለ ውስጡ ገብቷችኋል? ኢሞሽናል ሳይክልስ ኦፍ ትሬደር ማለት ይሄ ነው። በቃ በየትሬዶቻችን የምንጋፈጠው ኢሞሽን ይሄ ነው። እዚህ ውስጥ የሌለን ሰዎች የለን። ይሄንን ነገር ማንጋፈጥ ሰዎች ዴይሊ የለን። ይሄ ነገር ከነገ ጨዋት ጀምሮ ፕላን ከሌለኝ እንደገና ይመጣል፣ እኔ ጋር ይመጣል፣ ኤርዚክ ይመጣል ከሌለኝ ፕላን። ይሄን ነገር የምጋፈጠው በፕላን ነው። ፕላንን እየተከተልክ ስመጣ ደግሞ ምን ይመጣል? ኤክስፒሪየንሱ ሀቢት እየሆነ ይመጣል። ሀቢት እየሆነ ይመጣና ሁሌ የሆነ ወረቀት ሁሌ ፕላኔ ምን ይላል ምናምን የሚለውን ነገር እንትን አትልም። ሀቢት ነው፣ ዲሲፕሊን እየሆነ ይመጣና ኢዝሊ የምትወስናቸው ውሳኔዎች ይሆናሉ። ከኢሞሽን ለመባነን ሌላ ቀስቃሽ ምናምን ነገር አይኖርም። ባድ ዲሲፕሊን ክሬት እንደሚደረግ ሁሉ ይሄ ጉድ ዲሲፕሊንን በሪፒቲሽን ክሬት ይደረጋል። ፕላኑን በማክበር እየተጋፈጥክ ስቶፕ ሎስን አክብረ በመውጣት ምን እያልክ ስትመጣ በዚህ ፕሮግረስ ውስጥ እያለፍክ ከሆነ ፕላን በማክበር ፕላኑ ጋር ስቲክ በማድረግ ከሆነ እናንተ የምታስቡት በመቆየት ፕሮፊታብል መሆን ይቻላል የሚለው ሐሳብ አሁን ቫሊድ ይሆናል። ለምን? ሪፒቲሽኑ ድግግሞሹ አንተን ዲሲፕሊን ያደርጋል። በተቃራኒው ሳይድ ግን ይሄ ከሆነ ይሄ ነገር ማክሰሩ ብቻ አይደለም ችግሩ። ባለፈው እንዳልኳችሁ ባድ ዲሲፕሊንን ክሬት ያደርጋል። አንተ ሳታውቀው መጥፎ ሰው ትሆናለህ። ለትሬዲንግ የማትመች ሰው ነው የምትሆነው። ለምን? እነዚህ ሪፒቲሽኖች አይምሮ ሰብኮንሽስ እንደ ፓተርን ነው የሚያያቸው። ገባ? እዛ ጋር እንትን ካለ በኋላ ዘግተህ ስትወጣ ፔኑ ሪሊፍ ሲሰጥህ ያለውን ነገር አይምሮ ያነበዋል። ከዛ ችግር መች መውጣት እንዳለብህ ምን ያውቋል። እና መጥፎ ውሳኔዎችን ከሪሊፍ እንደሚያወጡ ስለሚያውቅ እነዛ ነገሮች ባድ ሀቢት እየሆኑ ይመጣሉ። ጭራሹኑ እየባሰብህ ነው የምትሄደው ማለት ነው። እየባሰብህ ነው የምትሄደው። አይኖ ፕላን ማክበር በጣም አሰልቺ ነገር ነው። አይኖ በጣም ዲሲፕሊን መሆን በጣም የሚያም ነገር ነው። ስለ ዲሲፕሊን በደንብ እንመጣበታለን። በጣም አሰልቺ ነገር ነው። ዲሲፕሊን የሚያስደስት ነገር የለውም። ፔን ያለው ዘን ግን ድግግሞሽ እየሆነ ሲመጣ እየቀለለ ይመጣል ጋይስ። ትሬዲንግን ፋንሳይዝ ከማድረጉት የሚጫወተውን ጨዋታ ትራፕ የሚያደርገንን ተመልከቱት። በብዙ ነገር ነው እኛን ትራፕ የሚያደርገን። የእኛን ድክመንት ባለፈው ብያችኋለሁ፣ ኤክስፕሎይት ያደርገዋል። ናቹራል ዊክነሳችንን ኤክስፕሎይት ነው የሚያደርገው። በቃ ስግብግብነታችንን፣ የገንዘብ ፍላጎታችንን፣ ብስጭታችን ምናን ሁሉ ትራፕ የሚያደርግበት መንገድ ነው። በዚህ መካከል ውስጥ ኮንሽስነስ የሚባለው ነገር ካልመጣ ንቁ ሆናችሁ ፕላናችሁ የምትከተሉት የሆነ ነገሩን ከማግኘትና ከማጣት ትንሽ ካላዘለላችሁት አሩን ታረጉታላችሁ ብዬ አላስብም ጋይስ።
ፋንሲው ይቅር፣ ስራ ነው፣ ዋጋ ያስከፍላል፣ እያስከፈለም ነው ያለው። የገንዘብ ዋጋ አይደለም። ገንዘብ የትም ሀፕን ማለት ማን ነው ሎስ ይደረጋል የትኛውም ቦታ ላይ ደግሞ መልሰህ ትሰራዋል። ይሄ ያለ ነገር ነው በየትኛውም ኢንዱስትሪ። ግን አነሰሰሪ ዋጋ ነው፣ በጣም ኢሞሽናል ኮስት አለው። ሁላችንም እንደምናውቀው ማለት ዴይ ቱ ዴይ የምንከፍለውን ኢሞሽናል ኮስት ቀላል አይደለም። ትሬደር የመሆን ማለት ነው ጊዜህን ይወስዳል፣ አይምሮህን ሜንታል ይወስዳል፣ ብዙ ነገር ነው ኮስት የሚያደርገን። ስናየው ከውጪ ዝም ብሎ ኢዚ የሆነ ነገር ይመስላል፣ ግን እያንዳንዳችን የምናልፍበትን ነገር የምናውቀው ሶጌ ዛሬ ከማግኘትና ከማጣት ምናምን አዘልላችሁ ማየት አለባችሁ። እንደ ስራ መወሰድ አለበት። እዚህ ጋር የሚደረጉትን እያንዳንዱን ነገሮች ኮንሽስሊ ምን እየሆነ ነው ያለው የሚለውን ነገር ማሰብ ያስፈልጋል። አይኑ እዚህ ማርኬት ላይ እንግዲህ ይሄ በጣም ሃይፐር አክቲቭ ነን ሁላችንም። በቃ በስሜት ነው እንትን የምንለው በብዛት ማለት ነው። በቃ ዳይሬክትሊ ኢንቨስትመንት ስለሆነ ፈጣን ስለሆነም ከአንዱ ወደ አንዱ ስለሆነ ሁላችንም በስሜት ነው ኮንሽስ ሆነን ነገሮችን የምናሰላስልበት ጊዜ አናገኝም። በቃ ሁላችንም ሶሻል ሚዲያው ሃይፐር ነው፣ እንትኑ ሃይፐር ነው። ግን ከዛ ዘላችሁ መመልከት አለባችሁ የሚያስከፍላችሁ ዋጋ አዘይንድ ከባድ ስለሆነ ማለት ነው። በቃ በጣም ስለምታዘብ ነው ከሰዎች ጋር ኮሜንት እዛ ስር ማገኛቸው እንትኖች ምናምን እና ሰውየው ራሱ ምን ጋር እንዳለ ምናምን ነገርና ሲቆይ አንደርስታንድ እንደሚያደርጉ አውቃለሁ። ሁሉም ሰው በስሜት ስላለ ማለት ዶፓሚን ሲክ ውስጥ ነው ያለው ሁሉም ሰው። ዛሬም ማግኘት ዛሬም ቲፒንትን ማለት ማጣቱን ይረሳዋል። ያገኘው ሰዓት ላይ ዛሬ ትልቅ ሪዋርድ ማግኘት ሰፊ ፕሮፊት ምንትን ማለት ማርኬቱ ችግር የለበትም። ቅድም እንዳልኳችሁ ፑር ዲሲፕሊን ሪዋርድ ያደርጋል። ምንም ዝም ብለህ ዞር ስትል የሆነ የማታውቀው ዜና መጥቶ ምናምን ሊሰጥ ይችላል ሳንቲም። ግን ስንት ከምቆዩበት ጊዜ አንጻር ዛሬ የምታገኙት ፕሮፊት ዛሬ የምታገኙት ሎስ ብዙም ዲፋይን አያደርግም እናንተ። ቢኮዝ ሌላ ሲሪየስ ኦፍ ትሬድ እየጠበቋችሁ ነው፣ ሌላ ኢቨንቶች እየጠበቋችሁ ነው። እያንዳንዱ ትሬድ ኢቨንት ነው። አንደርስታንድ አደረጋችሁኝ አይደለ? እና ይሄ አሁን ቀላል ኮንሽስ ካልሆነ ማንረዳው ነገር ግን ባኪንድ ላይ ራን የሚያደርግ ነገር ነው። ፊት ለፊት የምታዩት ቻርት ብትረዳውም ባትረዳውም በቃ የሚያቀባብለን ነገር ይሄ ነው። ኢሞሽናል ሳይክልስ ኦፍ ትሬደርስ ማለት ይሄ ኢቭን ኢፍ ዘግተኸው አይወጣም። እንደገና ያበሳጫል። ምን ይላል ይወስዳል። በዚህ ውስጥ እንዴት ነው የምንነቃው? በኋላ ላይ የምናያቸው በትነን እናያቸዋለን። ከነ ሶሉሽኑ እናስቀምጣለን። ፕላን መያዝ ድርቅ ብለን የምትገዛለት ፕላን መያዝ ቢያንስ 50% ችግሩን ይቀርፈዋል ብዬ አምናለሁ። 50% ችግሩን ይቀርፈዋል። በቃ ፕሪኢንቫሊዴሽን ፖይንት አለ፣ እሷን ተረክበህ ትወጣለህ። ያሰብካት $100 ነች፣ $50 ነች፣ $10 $1000 ነች። ሪስክ ያደረካት እሷን ተረክበህ ትወጣለህ። ቢያንስ ከዚህ አደጋ እንትን ትላለህ። በደንብ ቀጣዮቹ ቶፒክ ላይ እመጣበታለሁ። ይሄን ነገር ግን በደንብ አንደርስታንድ አድርጋችሁልኛል ብዬ ተስፋ አደርጋለሁ። ዘን ኢሞሽናል ሳይክልስ ኦፍ ትሬደር ካየን ከዚህ በኋላ የምናያቸው ነገሮች ቶፒኮቹ እያንዳንዱ ፊር ምን ይመስላል እዛ ጋር ያስቀምጥኩላችሁ። ፊር ምን ይመስላል፣ ኢጎ ምን ይመስላል፣ እዚህ ጋር የሚሽከረከሩት እነዚህ ስሜቶችን እነዚህ የምናውቃቸውን ስሜቶች 1 2 3 4 5 6 እያለን እየበተንን በዚህ ሴሽን ላይ በዚህና በሚቀጥለው ሴሽን ላይ በደንብ አድርገን ሶርሳቸው ከየት ነው እንዴት ነው ኦቨርካም የምናደርጋቸው የሚለውን ነገር በደንብ ተበትነን እናያለን። ሶ ከፊር እንጀምራለን ማለት ነው ጋይስ። እቺን እንትን ልበላትና ከፊር እንጀምራለን። ማስተሪንግ ዩር ኢሞሽንስ እያለን ነው ይሄ ሴሽኑ። ሳይክሎቹን በደንብ አይተናል። መሀል ላይ ያሉትን ሳይክሎች እነዚህ እነ አንገር እነ ሆፕ እነ ሪግሬት እነ ምናምን እነ ኢጎ የሚባሉት ነገሮች ሁሉ መሀል ላይ የሚሽከረከሩት አንዱ ከአንዱ የሚያሽከረክረንን ስሜቶች አሁን ደግሞ በትነን ለመመልከት እንሞክር እያንዳንዱን ነገሮች ማለት ነው። ሶ የመጀመሪያው ፊር ነው። ፊር ኢን ጀነራል ፍርሃት ሲባል ፊር ጠቅልለን ነው የምናየው። ፍርሃት ፊር ኦፍ ምናምን እንላለን። ግን ለአራት ዋና ፍርሃቶች ፊር ሲባል አራት ዋና ኮምፖነንቶች ከፍለን ማየት እንችላለን። የመጀመሪያው ፊር ኦፍ ሉዚንግ መኒ ነው። ሁለተኛው ፊር ኦፍ ቢንግ ሮንግ ነው። ሶስተኛው ፊር ኦፍ ሚሲንግ አውት ነው። አራተኛው ደግሞ ፊር ኦፍ ዲስትሪቢዩቲንግ ፕሮፊት ወይም ደግሞ ሎኪን የማድረግ ፕሮብለም። አራት ፍርሃቶች አሉ። አይ ቲንክ እዚህ ባለፈውም ጠያይቃችሁኛል እዚህ ቻቱ ላይ።
ሶ የመጀመሪያው ፊር ኦፍ ሉዚንግ መኒ እንመልከተው። አራቱም የተለያየ ሀሳብ ነው ያላቸው። አራቱም የተለያየ ሶርስ ነው ያላቸው። አራቱም የተለያየ መፍትሄ ነው ያላቸው። ሜቢ በአራቱም ላይ ትቸገሩ ትችላላችሁ። ዛትስ ዋይ ከፋፍዬ እንትን የምላችሁ ኢን ጀነራል ፊር የሆነ መከላከያ ብቻ አታስቀምጥለትም፣ የሆነ መፍትሄ ብቻ አታስቀምጥለትም። ፊር በተለያየ ምክንያቱም ሶርሱም እንደሚለያየው መፍትሄውም ይለያያል። የመጀመሪያው ፊር ኦፍ ሉዚንግ መኒ ሁላችንም ኢን ጀነራል ኤክሰርሳይዝ የምናደርገው ነገር ፊር ኦፍ ሉዚንግ መኒ ነው። ገንዘቤን ሎስ አደርጋለሁ የሚል ፍርሃት፣ ያስገባችሁትን ሳንቲም ሪስክ ያደርጋችሁትን ሳንቲም ባጣውስ የሚል ፍርሃት። ባጣውስ አይ ካንት አፎርድ ቱ ሉዝ ወይም ደግሞ ያቺ ፓተርን ባለፈው ያወራናት አይ ካንት አፎርድ ቱ ሉዝ የምትል ሀሳብ ነች። ይህ ሀሳብ ሶርሱ የት ነው ካላችሁኝ፣ ብዙ ጊዜ የሚመጣው ገንዘብ ጋር ነው፣ ሪስኩ ጋር ነው ችግሩ። የሚመጣው ገንዘብ ብዙ ጊዜ ከሰርቫይቫል ጋር የሚገናኝ ከሰልፍ ወርዛችሁ ጋር የሚገናኝ ከሆነ ህይወታችሁ ጋር የሚገናኝ ነገር ካለ ከዚህ ፍርሃት ልትላቀቁ አትችሉም። ኤቭሪዴይ ዛትስ ዋይ አትችሉትም የምለው ሪስክ ማኔጅ መደረግ አለበት። እንደው ባጣው ኢትስ ኦኬ የምትሉት ህይወታችሁን የማይጎዳ ገንዘብ መምጣት አለበት የምለው ለዚህ ነው። እያንዳንዱ ቀን ከሆነ ነገር ጋር የሚገናኝ ከሆነ እያንዳንዱ ብር ከየሆነ ነገር ጋር የሚገናኝ ከሆነ በታሪክ ትሬደር መሆን ከባድ ነው። በቃ ከባድ ነው። ብትሆኑ እንኳን ዋጋ ያስከፍላል። በቃ ጋይስ ዝም ብላችሁ ትራያል ኤንድ ኤረር ነው ያላችሁት። ነፃ ሆናችሁ ትሬድ አታረጉ። በሌላ ተአምር ከሌላ ውጪ በሌላ ነገር ህይወታችሁ ተስተካክሎ ስቴብል እስክትሆኑ ድረስ ይሄ ነገር ስለማይለቃችሁ በስነ ስርዓት አፕላይ ያጠናችሁትን ነገር የምታውቁትን ነገር ባክቴስት ያደረጋችሁትን ነገር የተማራችሁትን ነገር አፕላይ ማድረጋችሁ ፊር ኦፍ ሉዚንግ መኒ ካለ ሁሌ ፍርሃት ላይ ነው። ዲፌንሲቭ ሜካኒዝም ውስጥ ነው የሚቀመጠው። ሁሌ ዲፌንስ ላይ ያደረግ ነው የሚቀመጠው። ማጣት ስለማይችል የሆነ ድሮዳውን ውስጥ ሲገባ ይጨነቃል። ልውጣው ልግባው ምናምን ትንሽ ፕሮፊት ሲያይ ድሮዳውንን ማየት አይችልም። ከሆነ ፕሮፊት በኋላ ሁሌ ችግር ነው። ያቺ ገንዘብ ከሰልፍ ወርዝ ጋርና ከሰርቫይቫል ጋር የምትገናኝ ከሆነ ሁሌ ሉዚንግ መኒ አለ፣ ፊር ኦፍ ሉዚንግ መኒ አለ ጋይስ። ይሄ ነገር አለ። በተቻለ አቅም የምመክረው ባጣው እንደው አንዳንዴ ግን እንደዛ ብላችሁ ማሰብ አለባችሁ። በቃ ኢንቨስትመንት ነው አይደል? ኢንቨስትመንት ሎስ ይደረጋል የትኛውም ቦታ አይደለም ትሬዲንግ ላይ። ጥሩ የሚባሉ ኢንቨስትመንቶች ቤት በኩል ኪሳራ ይዘውብን ሊመጡ እንደሚችሉ አታውቅም። በቃ ካልኩሌት የምታደርገው ሪስክ አለ። ማታካትታቸው ነገሮች እንኳን በቃ አደጋ ይዘው ሊመጡ ይችላሉ። የትም ብትለኝ እንትን ገዝቼ መሬት ገዝቼ ቤት ሰራለሁ እርሻ እርሳለሁ ብትል ለምሳሌ ዝም ብሎ ሰብሉ በረዶ መጥቶት ይሁን ምናምን የሆነ ነገር ይመጣል። በቃ ይሄ ሁሉ አደጋ ሊታጣ እንደሚችል መጀመሪያ ማመን መቻል አለባችሁ። አይደለም ትሬዲንግ ላይ ይሄ ፈጣን የሆነ ኢንቨስትመንት ነው። ዊዝን ፍራክሽን ኦፍ ሰከንድ የሚፈጠረው ነገር አታውቁት። ሶ እንደ ቢዝነስ ነው ተይዞ መመጣት ያለበት። የሆነ ከሊያበድረኝና መልሳለሁ ምናምን ይሄ ተውት። እሱ ገብቷችኋል? ጫና ካለው ሲጀመር ጀምሮ ገንዘቡ ጫና ካለው ከባድ ነው። በቃ የሆነ ነገር ሆኖ ከሆነ መመለስ ያለበት ገንዘብ ከሆነ ዋጋ የማይሆን ዋጋ ከፍለበት ያመጣው ገንዘብ ከሆነ ምናምን ማጣቱ አንድ ያስፈራል። ካጣሁ በኋላ ለማገገም አትችልም። ለማገገም አይሆንም። በቃ ከዛ ደግሞ አገግማለሁ ብለህ ሌላ አይነት ገንዘብ ይዘህ ትመጣለህ። ኮምፕሊትሊ ትሬደር የመሆን አላማ ወደ ጎን ቀረ ማለት ነው። ካዚኖ ነው የምታደርገው። ተበለው ምናምን አይነት ቁማር ነው የሚሆነው ማለት ነው ኮምፕሊት። ስለዚህ በተቻለ አቅም ኢንቨስትመንታችሁ እኔ አላቅም የፈለገውን ትነስ የፈለገውን ይደግ ብቻ እመኑበት ይዛችሁት የምትመጡትን ገንዘብ ነግሬያችኋለሁ። ያን የመጨረሻ አይ ብዬ ስቶፕ ሳረግ ምንድን ያደረኩት ገፋ የሚያደርግልኝ እና 6 ወር ምናምን የቤት ኪራይ ሊሸፍን ይምቻ አላገኘውም። አክቹአሊ 6 ወር የሚሆንልኝ ብቻ ገፋ የሚያደርገኝ 3 ወር ምናምን የቤት ኪራይ ማሰባሰብ ብር ባይኖረኝ ምናምን ሰርቫይቭ ማድረግባቸው ቁሳቁሶች ምናምን ምግብ ምናምን የሆነ ህይወት የሚገፋልኝ ነገር ከካፒታል ውጪ ሳስብ የነበረው እሱ ቢኮዝ እዚህ ጋር ቤት ኪራይ ከፍላለሁ፣ ትሬድ አደርጋለሁ። ከዛ ቆይ ቺንኮ ትሬድ አደረግባት የ2 ወር ያስከፍለኛል ምናምን በቃ ይሆን ትቀልጣለህ። የሆነ ሳለ ትቀልጣለህ። አትችለውም። ኢሞሽኑ ያለው ትሬዱ ጋር ሳይሆን ሌላ ነገር ላይ ነው። አታስጨርስም። እንትን ሲል ከባድ ነው። ጋምብል ወደ ማድረግ ትመጣለህ። ወደ ማርኬቱን ሪቬንጅ ወደ ማድረግ በጣም ብዙ ነገር ሶ ተውትና ሌላ ነገር የሚያሳስባችሁ ነገር ካለ ስቴብል ለማድረግ ሞክሩ። ነገሩን እንኳን ስፔስ እንኳን ለመስጠት ወደፊት ዘን የጸዳ ካፒታል ይዛችሁ ነው። አሮን ነው ለምን $10 አይሆንም ይሆናል ያላችሁትን ለምን $50 አይሆንም ለምን 1000 ይሆናል ያላችሁትን ብቻ አምጡና የጸዳቱን ያቺ ገንዘብ ከፊር ኦፍ ሉዚንግ መኒ ለመላቀቅ አትሊስት
ሰልፍ ወርዝ ሰርቫይቫል ከሌለው አትሊስት ያው እዚህ ማርኬት ላይ ያለ እንትን ፊር ሊሆን ስለሚችል እሱ በልምድ በኤክስፒሪየንስ በእንደዚህ አይነት ነገሮች በማንበብም መጽሐፎች በቃ ስለ ሳይኮሎጂን በማጥናት ቴክኒካሉን ነገር ትጋፈዋል። እዛ ጋር ያለው ነገር ግን በገንዘብ ብቻ ስለሚፈታ እዚህ ጋር ትሬድ አታረግ አስተካክለ ማለት አንደርስታንድ አድርጋችሁኛል። ስለዚህ ሶርሱ ፊር ኦፍ ሉዚንግ መኒ ሶርሱ በቀጥታ ከሪስክ ጋር ነው የሚገናኘው። በቀጥታ ዲፖዚት ከሆነችዋ ካፒታል ጋር ነው የሚገናኘው። ጋይስ ይሄ ነገር አንደርስታንድ አድርጉ። ሶርሱ ይሄ ከሆነ የሚያበላሸው እንደዚህ አድርጎ ከሆነ እንዴ ነው ዲል የምታደርጉት የሚለውን ነገር እንነጋገር። ቅድም እንዳልኩት የመጀመሪያው ነገር ትሬድ የምታደርጉበት ካፒታል ልታጡት የምትችሉት ካፒታል መሆኑን ማወቅ። ይዛችሁት የመጣችኋ ብር ኢትስ ኦኬ የምትሏት አሁን ኢትስ ኦኬ ስል ገንዘቡን በማጣታችሁ አትናድዱ ምናምን ገንዘብ ማጣት ላያናዳችሁ አይችልም። ይሄ ኦብቪየስሊ ግን ህይወታችሁን የሚጎዳ አይሁን። የሆነ በቃ መኖር እስኪ ሰርቫይቫል የሚባለውን ነገር ውስጥ የሚከታችሁ አይሁን። ሎስ ስታደርገው ከብስጭቱ ጋር ከሆነ ለብስጭቱ ሌላ መፍትሄ ልናውጣለት ነው። ለዛኛው ኢሞሽን ሌላ መፍትሄ አለ። ግን ከእንትን ጋር ከሆነ ከመኖር ጋር ከሆነ የሆነ ሰው ገንዘብ ከሆነ ቤተሰብ አስተዳዳሪ እንትን ከሆንክ ምናምን አይሆንም። ስለዚህ ኢንቨስትመንት ነው ለነግድበት ነው ያመጣሁት። ስለዚህ ባጣውም ኢትስ ኦኬ የምትሉትን ገንዘብ ይዛችሁ ነው የመጀመሪያው የምትከላከሉበት። ይሄ ዋሪቨር የገንዘቡ መብዛት ምናምን እንዳላችሁ ሁኔታ ማለት ነው። ከዛ በኋላ ነው ይሄን ነገር አጽድታችሁ ተመችቷችሁ ትሬድ ማድረግ ሲጀምሩ ነው ካፒታልም ለቀቅ እያላችሁ ያስጨርሳችሁም ትሬድ ሌሎች ሳንቲሞች እየመጡ ሲመጡ በደንብ ቢውልድ እያደረጋችሁ ለመኖር የሚያስችላችሁም እያንዳንዱ ነገር እየተስተካከለ ሲመጣ ሞር ኮምፈርተብል እየሆናችሁ የተወሰነ ትመጣላችሁ። እዛ ጋም ሌላ ኢሞሽንስ እሱን ደግሞ እናወራበታለን። የመጀመሪያው ነገር ልታጡት የምትችሉበት የተዘጋጃችሁበትን ሳንቲም ይዞ መምጣት ነው። ሌላው have a plan to every trade። በተቻላችሁ አቅም ዲፖዚቱ መጣ፣ ዲፖዚቱ $1,000 ሆነ $50,000 ዋሬቨር መጥቷል። የጸዳ ካፒታል አምታችኋል ለስራ ብላችሁ ለንግድ ብላችሁ ዘን ኤቭሪ ትሬድ ደግሞ ፕላን መደረግ አለበት ጋይስ፣ ፕላን መደረግ አለበት። አሁን ከውጭ ሆነን ስንመለከት አሁን በጣም ብዙ ኤክስፒሪየንስ ያላችሁ ልጆች አላችሁ። አዲስ ሆናችሁ ወደ ማርኬቱ ይሄ ሁሉ ጣጣ አለው እንዴ ምናምን ብላችሁ የምትሰሙኝ ሰዎች ትኖራላችሁ። በዛ በኩልም ደግሞ ረጅም ጊዜ ኖሯችሁ ይሄን ነገር ባለማስተዋላችሁ ብዙ ሪሌት እያደረጋችሁም ያላችሁ ሰዎች ትኖራላችሁ። አሁን የምላችሁ ነገር ቱ ዘ ኔክስት አሁን በዚህ አይነት እንትን አይደለም የሚደረገው። ነፃ እየሆናችሁ ትመጣላችሁ። አንዳንድ ጊዜ ነፃነቱ ከስራም በፊት ስለምንፈልገው ነው በጣም ብዙ ዋጋ ምንከፍለው። ዲሲፕሊኑ መቅደም አለበት። ይሄ ስትራግሉ ይቀድምና አንተ በስትክክል ሰርተ ምናምን ከዛ በኋላ ነፃነቱ ይመጣል። ዲሲፕሊኑም አልፊ አይሆንም ኦልሬዲ ታች ጋር የቤት ስራን ስለሰራ ማለት ነው። እና መሰራት ያለበት ነገር እንደሆነ አስባችሁ እንትን በሉት። ከትሬዲንግ ውጭ ያሉ ነገሮችን እያመጣው አይደል። ይሄ ስለማይነገር ነው። እናንተ ሶሻል ሚዲያው ላይ ምኑ ላይ ምናምን ነገር ይሄን አይነገርም። በቃ ሁሉም የመጨረሻውን አውትካም ነው ሁሉም ሰው ያቺን ነው የሚያሳየው። እና ይሄም ስራ ነው። ስፔሻሊ በምን ኮንቴክስት ውስጥ ከሰማችሁኝ ፕሮፌሽን ከማድረግ አንጻር እስከ ነገ ምናምን ካልሆነ ሀሳባችሁና ረጅም ዓመት ቆዩ ከሆነ እነዚህ ነገሮች እና ፕላን መደረግ አለበት ኤቭሪ ትሬድ። ያ ማለት ነው የምታጣውን ገባ ያ ካፒታል ሌትስ $1,000 ገባ ፐር ትሬድ ደግሞ የምታጣውን የግድ መታወቅ አለበት። ስቶፕህ እንደ ኢንትሪ በደንብ ዲፋይን መደረግ አለበት። አዘርዋይዝ የጸዳም ካፒታል አምጥተህ እዚህ ጋር የምታጣው ገንዘብ የተቀበልከው ካልሆነ አሁንም ስሜት ያደርጋል። ባለፈው ብያችኋለሁ። ካላችሁ ካፒታል አንጻር ትሬዶች ምን ያክል ትሬድ በተከታታይ ሎስ ብታረጉ ምን ያክል ፖዚሽን ትከፍታላችሁ፣ ምን ያክል ፖዚሽን ያስከፍታችኋል ካፒታላችሁ ባላችሁ ሪስክ ማኔጅመንት አንጻር። ሞስት ኦፍ አስ 5 6 7 ትሬድ ላንከፍት እንችላለን እያደረግን ባለ ነው አካሄድ ማለት ነው። ከሆኑ ከሁለት ከሶስት ትሬዶች በኋላ አካውንት ብሎ የሚሆን ከሆነ እመነኝ አዲስ ኢሞሽን ታመጣለህ። ገንዘቡ የፈለገ የጸዳ ቢሆንም ማለት ነው። ቢኮዝ አትሊስት እንኳን የሆኑ ጊዜያቶችን ሰርቫይቭ አላረክም ባመጣው ዲፖዚት። ስለዚህ ኤቭሪ ትሬድ ላይ በተቻለ አቅም ፕላን ያስፈልጋል ማለት ነው። ስቲክ የምታረግለት ቲፒ ስቲክ የምታረግለት ስቶፕ ሎስ ምናምን ነገር ያስፈልጋል የግድ ነው። ስፔሻሊ ስቶፕ ሎስ ብትችሉ ቲፒ ስቲክ አድርጉ። እወቁት። የምታገኙትንም ብታቁ ምናምን አይከፋም። ስቶፕ ሎስ ግን በቃ መታወቅ ያለበት ነገር
ድርድር አያስፈልግም። በዛ ኔጎሽት የማይደረግ ነገር ቢኖር ስቶፕ ሎስ፣ በስቶፕ ሎስ ኔጎሽት አታርጉ። ፔኑን ብያችኋለሁ ባለፈው። ፔኑን አንዳንድ ጊዜ ፔኖቹን አክሰፕት ማድረግ ግድ ነው። አቮይድ ፔን ሲክ ፕሌዠር ነው የኛ አይምሮ። ፔን አቮይድ አርግ፣ ፕሌዠርን ደግሞ ፈልግ ነው። እዚህ ትሬዲንግ ላይ ደግሞ ትላልቅ ዲዛስተሮችን የሚመጡትን ነገሮች ለመከላከል ፔኑን ቴክ አርግ፣ ስሞል ፔኖችን መውሰድ የግድ ይላል ማለት ነው። ይሄ ሁለተኛው ሀሳብ ነው። አሁንም ከፊር ኦፍ ሉዚንግ መኒ ለመላቀቅ። በሶስተኛነት ማነሰው ሀሳብ አክሰፕት ሎስስ አስ ኤ ኮስት ዜር ላይክ ቢዝነስ ኤክስፔንስስ። እንደ ቢዝነስ ኤክስፔንስ ተመልክቷቸው ጋይስ። ስለ ሎስ እና ስለ ድሮ ዳውን በሙሉ ሴሽን እመጣበታለሁ፣ በሙሉ ሴሽን። እስከዛ ድረስ ግን አንደርስታንድ እንድታደርጉት የምፈልገው ነገር እንደ ቢዝነስ ኤክስፔንስ ተመልክቷቸው። አዘርዋይዝ ሊሆን አይችልም። እንደዚህ ብላችሁ አስቡ። ሌትስ ሴይ ሬስቶራንት ቢዝነስ ውስጥ አላችሁ ልበልና እናስብ። ሬስቶራንት ከፍታችሁ አቋቋማችሁ፣ ኢንቨስትመንታችሁ ወዴት ነው የሚሄዱ? ጠረጴዛ ይገዛል፣ ወንበር ይገዛል፣ ምናምን ኢንቴሪየር ምናምን፣ ሼፍ ትቀጥራለህ፣ ምናምን ታስገባለህ። የምታስገባውን ነገር ሰራህም አልሰራህም ሰዎች ያንተ ምግብ መጥተው በሉም አልበሉም የ6 ወር የዓመት የ2 ዓመት የቤት ኪራይ ትከፍላለህ። የማይቀር ነገር ነው። ሰዎች ነገ ጠዋት መጥተው ያንተን እንትን ሰሩም አልሰሩም አንተ ፕሮፊት እየሰራህም ይሁን እያልሰራህም ይሁን ለሼፍህ ደሞዙ መክፈል አለበት። ብትሰራም ባትሰራም የቤቱን ኪራይ መከፈል መቻል አለበት። አስተናጋጅ ደሞዝ ታገኛለች። ኤክስፔንስ ነው ይሄ። በቃ አተረፍክም አላተረፍክም መውጣት ያለበት። ለምንድን ነው የምታወጣው? ያቺ ፕሮፊት እስክትመጣ ድረስ ያ ቢዝነሱ በሁለት እግሩ ቆሞ ፕሮፊታብል የሚሆንበት ቀን እንዲመጣ ማየት የምትፈልግ ከሆነ ዛሬ ኤክስፔንሶቹ መከፈል አለበት። ዘሞመንት የከሰርኩ ነውና ሼፉን አባረዋለሁ ያልክ ቀን ፕሮፊታብል የምትሆንበትን ቻንስ፣ ቢዝነሱ በሁለት እግሩ የሚቆምበትን ቻንስ፣ ሰዎች እየለመዱ ምግቡን እየጣፈጣቸው እንዲመጡ የተጠራሩ ኮምፓውንድ እያደረገ እንዳይመጣ ደንበኞች ዛሬ አልከፍልም ካልክ ሼፉን ካስቀረኸው የሼፉን እጅ ለምን የመጡ ፕሮፊት እንትኖች ቀሩ እዛ ጋር ማለት ነው። አዲስ እንትን አስተናጋጅ መቀነስ አለብኝ ስትል ሰርቪሱ ፑር ሲሆን ምን ሲሆን ዘግተህ ትወጣለህ። የቤት ኪራይ አልከፍልም የምትል ከሆነ በቃ ዘግተህ ትወጣለህ። መጨረሻ ኤክስፔንሶች እንደሆነ አንደርስታንድ ስለምታደርግ ያቺ ፕሮባቢሊቲ ተገልብጣ ሰዎች መጥተው ጠረጴዛ እስኪሞላ ድረስ እያመምህም ትከፍላለህ። ዓመትም ፈጀ 2 ዓመትም ፈጀ የሆነ ሰዓት ላይ ስምህ ተጠራርቶ ወርድ ኦፍ ማውዝ ሰዎች እንደዚህ ተነጋግረው እስኪመጡ ድረስ ያ ኤክስፔንስን ዘሴሚስትሩ ትሬዲንግ ላይ እስክትመጡ ፕሮባቢሊቲ የሚባለውን ጌም አትርሱት። ፕሮባቢሊቲዎቹ በእናንተ በኩል እስኪሰለፉ ድረስ አሁን የሚወጡት ሎሶች ኤክስፔንስ ናቸው። የትኛው ምን ለማየት ነው ወጪ የማወጣው? ምን ብለናል? ዊን ሬት ስንል ተባብለናል። ዊን ሬት ነው ይሄን ያክል ዲፋይን የሚደረግበትን መንገድ አስተካክሉ እንዳልኩት ሁሉ ሌትስ ሴይ 60% ዊን ሬት አለ ስትሉ 40% ሎስ ሬት ነው። የነዚህ ውጤቶች ሎስና ዊነሮቹ ሌትስ ሴይ 10 እናርገውና 4 ሎስ 6 ዊን ብንል እነዚህ 6 ዊኖች እና 4 ሎሶች የሚመጡበትን ፕሮባቢሊቲ አናውቅም። ራንደም ዲስትሪቢዩሽን 4ቱ አስቀድመውበት ሊመጡ ይችላሉ ሎሶች፣ 6ቱም ሊመጡ ይችላሉ አናውቅም። 2 ሎሶች 2 ዊነሮች ምናምን እያሉም ሊመጡ ይችላሉ። ስለዚህ ያ ፕሮባቢሊቲ አለኝ ብለህ ያሰብከው ዊን ሬት በስትክክል ፕሌይአውት ኤጅህ ፕሌይአውት እስኪያደርግ ድረስ ሎሶቹንም አክሰፕት እያደረክ መክፈል አለብህ ማለት ነው። ኤክስፔንስ ናቸው እነሱ። ካልመጡ 60% የሚለው ነገር አይሰራም ማለት። ለምን ዘሞመንት ለምን ከሰርኳቸው ለምን ኤክስፔንስ ሆኑ ብለህ ሌላ አክሽን ስትወስድ ሼፉን ስታባረረው which is እዚህ ጋር ማለት ደግሞ ወይ ደግሞ ዝም ብለህ ስቆምር ወይ የሆነ ሲግናል ቦታ ሄደህ ጀስት ስትሞክር ምናምን ነገር ፕሮፊታብል የምትሆንበትን ወይም ደግሞ እነዛ ኤጅህ እንዲሰራ የሚያደርጉትን ፕሮባቢሊቲዎች እንዳይመጡ አንተ አገድካቸው ማለት ነው። ኤክስፔንስ ናቸው ማለት እሱ ወጪ ናቸው። እንደ ወጪ ማየት አለብን። በቃ ይሄ ነው which is እኛ ችግሩ እዛ ሪያሊስቲክ ነው። ሌላ የምትሰሩት ስራ ምናምን ንግድ ላይ ያላችሁም ሰዎች ትኖራላችሁ። ሪያሊስቲክ ናችሁ። ውጪ ላይ ሪያሊስቲክ ናችሁ። ምን ማድረግ እንዳለባችሁ ታውቃላችሁ። እዚህ ጋር ስንመጣ ለምን ሪያሊስቲክ እንደምንሆን አለ። እየከሰርክ የቤት ኪራይ ትከፍላለህ። እየከሰርክ የሰራተኛ ደሞዝ ትከፍላለህ። እየከሰርክ ተበድረ ዕቃ ምናምን ታመጣለህ፣ ትሟሟታለህ። ነገ የሆነ ነገር ትሬዲንግ ላይ የሚመጡት ሎሶች ግን አውቶማቲካሊ እንደ ኤክስፔንስ አናስባችሁ። ኤጅ የሚባለውን ነገር እንረሳዋለን።
ፕሮባቢሊቲ የሚባለው ነገር እንደርሷለን። ዘሞመንት እንደከፈተን ፕሮፊት ያ የሚሆን ነገር አለ። ሎሶችን አክሰፕት ማድረግና እንደ ቢዝነስ ኤክስፐንስ ማየት ፊር ኦፍ ሉዚንግ የምትለዋን ሀሳብ ያስቀርልሃል ማለት ነው። ዊች ኢዝ ሎዳውን ውስጥ የሚቆየም ወደ ስቶፕ ሎስ የሚመጣ ኤክስፔንሶች ናቸው። ይሄ ትሬድ መወሰድ ነበረበት የሚቀጥለው እንዲመጣ የሚቀጥለው ኢቨንት ምን እንደሚሆን ይሄኛው ትሬድ መወሰድ አለበት። ይሄኛው መወሰድ ብቻ ሳይሆን አክሰፕት መደረግ አለበት። አክሰፕት ካላረከው ቀጣይ ያለው ኢቨንት ያንተ የመሆን ቻንሱ ጠባብ ነው ማለት አክሰፕት ካላረክ ጋምብል ታረጋለህ። አክሰፕት ካላረክ ሪቬንጅ ታረጋለህ። አክሰፕት ካላረክ ስትራቴጂ አይሰራም ብለህ ሌላ ስትራቴጂ ውስጥ ትገባለህ። ፕሮባቢሊቲዎቹ ፕሌይአውት የሚያደርጉበትን ኤጅህ ፕሌይአውት የሚያደርግበትን እድል እያጠበብከው ነው። በዛኛው በኩል ያለው ያንን የሼፉን እጅ አስለምደ ወይ ሰርቪስን አስለምደ ሰዎች እየተነጋገሩ እኮ እየመጡ ነው። አንድ እያሉ እየመጡ ነው። ሁለት ይላል ይጠፋል። 5 ሆኖ ይመጣሉ ይጠፋሉ፣ ደግሞ ወደ 2 ይመለሳሉ እያሉ ነው ኮምፓውንድ እያደረገ ጠረጴዛዎች የሚሞሉት ማለት ነው። የሚሞሉት ግን እነዛን ነገሮች መቻል አለብህ። ሰዎቹ ያልመጡበትን ቀናቶች መቻል አለብህ። በሴሚስትሩ ትሬዲንግ ላይ እነሱን ችለህ ኤጁ እንዲመጣ እዛ ጋር ያሰራት ያያት ዊን ሬት እንድትመጣ እዚህ ጋር መከፈል አለበት። በቃ ልውሱ ያ ነው። በደንብ እንመጣበታለን በዛኛው ሴሽን ላይ። ሌላው አያይዤ መልሼዋለሁ። ፎከስ ኦን ፕሮባቢሊቲ አያይዤ ነግሬያችኋለሁ። ፕሮባቢሊቲ የሚባለውን ነገር ካረሳችሁ ሎሶች ብዙ አያረብሿችሁ። ስትረሱት ነው። ፕሮባቢሊቲ የሚባለውን ነገር ስትረሱት ነው። አንድ ትሬድ ዲፋይን አያደርጋችሁም። ባይዘው ቅድም ከስራል፣ ቅድም አትርፋል። ቅድም ብቻ ስላተረፍ which is ሁሉ ጊዜ ጋራንትድ ሆንክ ማለት አይደለም። ሰዎች የሚሸወዱት ይሄንን ነው። ትላልቅ ምናምን ፕሮፊት ምናምን የሚያሳድሩት ለዚህም ነው። በቃ ዛሬ እንትን ሲሉ ያቺ ዶፓሚን ትመጣለች ሁሉ ጊዜ ምናምን እንደዚያ የሚሆን ዛሬም ሎስ አረክ ማለት በቃ ሁሌ ስትራግል ስታረግ የምትኖር ማለት አይደለም። በቃ ያቺ ሎስ የዛሬዋ ለስ ወይም ደግሞ የዛሬዋ ፕሮፊት ከምትወስዳቸው ትሬደር ሆነ ከምትወስዳቸው ፖዚሽኖች ውስጥ ምንም ነች። ዲፋይን ልታደርገው አትችልም ያንተን ጆርኒ። እሷ 1 2 3 እያለች ኤጅ ስትሆን ነው ዲፋይን የምትደረገው። ቃል ምንድነው ዮኒ ምንድነው ምናምን የሚባለው ነገር ኤጅ ሲሆን ዲፋይን የሚደረገው። ግን ብዙዎቻችሁ እየነገርኳችሁ ነው፣ ኤጃችሁን የምትጎዱት እራሳችሁ ናችሁ። ስትራቴጂያችሁ ብዙ ጊዜ ኤጅ አጥቶ አይደለም። እንደውም አንዳንዶቻችሁ ካላችሁ ቴክኒካል እንትና ምናምን ግንዛቤ ምናምን አንፃር እንትናችሁ ይሄ ስትራቴጂያችሁ ምናምን ኤጅ ሳይኖረው ቀርቶ ሳይሆን እነዚህ ነገሮችን ባለማገናዘብ ስትራቴጂው አይሰራም ትሉና ኤጃችሁ እናንተን ዲፋይን ሳያደርግ ወደ ሌላ ስትራቴጂ ትሄዳላችሁ። ስለዚህ ፎከስ አድርጎ ፕሮባቢሊቲ ላይ አንድ ትሬድ እናንተን ዲፋይን አያደርግም። ያወራሁት ስለ ፊር ኦፍ ሉዚንግ መኒ ነው እስካሁን ማለት ነው። ሶርሱን አየን፣ ከሪስክ ጋር ይገናኛል አለን። እንዴት አድርጋችሁ ነው ዲል የምታደርጉት ብያለሁ። የተዘጋጃችሁበትን ገንዘብ ለማጣት የተዘጋጃችሁበትን አጥቼዋለሁ የምትሉትን ካፒታል ይዛችሁ ፕላን ይኑራችሁ ለእያንዳንዱ ትሬድ። ሎሶችን እንደ ኮስት እንደ ቢዝነስ ኤክስፔንስ አክሰፕት አድርጉ። ፕሮባቢሊቲ ላይ ደግሞ ፎከስ አድርጉ የሚል ቶፒክ ነው ያወራሁት። ሌላው ሁለተኛው ፊር ላይ የምናየው ቶፒክ ፊር ኦፍ ቢንግ ሮንግ ነው። ይሄ ደግሞ ፍጹም ከዛ ጋር የተለየ ሀሳብ ከገንዘብ ጋር የሚያያዝ ጉዳይ የለው። ዘሞመንት እዚህ ስቴፕ ላይ የሆነ ሰዓት ላይ ትደርሳላችሁ። ኤክሰርሳይዝ አድርጌው ስለማቅ ማለት ነው። የሆነ ሰዓት ላይ ምንድን ነው የምታጠው? ምንም የምታጠው ነገር የለም። በቃ ኦልሬዲ አጥቼ ነው የመጣሁት። እኔ ብር አጥቻለሁ ኦልሬዲ። ትሬደር በሆንም ትሬደር ባልሆንም ስትራግል እያደረኩ ሰዓቴ ላይ ማለት ነው። ያኔ ሲጀምር ላይ ማለት ነው። ምንም ማለት ያው ሳንቲም ማጣት ሁሌ ይረብሻል፣ ግን የተለየ ረብሻ አይደለም። በቃ እኔ ትሬደር ባልሆንም ስትራግል እያደረኩ ኢን ላይፍ ማለት ነው። እና ስትራግል ማድረጉን በዚህም በዛም ስለተቀበልኩት ትሬዲንግን በቃ ዋጋ ከፍልለታለሁ ብዬ እያሰብኩበት ያለው ቦታ ነው። ከፊር ኦፍ ሉዚንግ መኒ ምን አጣለሁ? ማጣው የተወሰነ ነገር ነው። ምንም ባጣው ምፈራለት ነገር የለም። አሁን እንደውም የሆነ ብር እየሰራው ምናምን ስመጣ እንደውም ፈሪ ሆንክ ትመጣለህ። ቢኮዝ የሆነ ነገር ቢውልድ አድርጋል፣ የሆነ ህይወት ትለምዳለህ፣ የሆነ ነገር ትለምዳለህ። ከዛ መውረድ አትፈልግም። እንደውም ፍርሃት አሁን አለ ካልከኝ ማለት ገንዘብ የማጣት ፍርሃት። ያኔ ግን ከየትም በቃ ስትራግል እያደረኩና ዘሞመንት እንደዚህ አይነት ቦታ ውስጥ ትገባላችሁ። በቃ ወይ ያላችሁ ልጆችም አላችሁ ምንድነው ማጣው የምትሉት በቃ። እና ምን ያስፈራኛል?
ፊር ኦፍ ቢንግ ሮንግ የሚባለው ነገር ያስፈራኛል። ሁለት አይነት ሀሳብ አለው። አንድ ከኢጎ ጋር የሚገናኝ ነገር አለው። ኢጎ ላይ በደንብ እንመጣበታለን። ሁል ጊዜ አሸናፊነት ስሜት ውስጥ የመገኘት ፍላጎት አለ። በቃ ሁል ጊዜ ማርኬቱ እንደገባ ትክክል የመሆን ፍላጎት፣ ይሄ ዳይሬክትሊ ከስክሪን ጋር ያለ ነገር ነው። ከኢጎ ጋር ኢጎና ስክሪን፣ ኢጎና ውጤቶችን ሁሉም ቦታ ላይ ኢጎ እንደዚህ አይነት ነገር ክሊክ ያደርጋል። በልጠ መገኘት፣ ስማርት ሆነ መገኘት፣ ጥሩ ሆነ መገኘት፣ አንተ ያወራው ነገር ተደማጭነት እንዲያገኝ መፈለግ፣ ሁሉም ቦታ ኢጎ አለ። ይሄ አንድ ነገር አለ፣ ሁሌም ትክክል የመሆን ስሜት ነው። ሁለተኛው ያኛው ሰፋ አድርጌ የነገርኳችሁ ነገር ግን ምንድን ነው? እኔ ኤክሰርሳይዝ ስፔሻል ኤክሰርሳይዝ የማደርገው ነገር ስትራቴጂ እለዋለሁ። የሆኑ ፕራይስ አክሽን መጽሐፍ አነባለሁ፣ ቪዲዮዎች ያለው የሆነ ነገር ገባኝልና ባክቴስት ያስፈራል። ባክቴስት አስፈርቶ ያውቃል? ባክቴስት ያስፈራኛል። በቃ አሁን ይህን ያክል ነገር አንብቤ ምናምን የምፈልገው አይነት ነገር ካልመጣስ ማርኬቱ ላይ ኤርዚክ አማኑኤል ሪሌት አድርጋችሁኛል። ባክቴስት ያስፈራኛል። ይሄ ሁሉ ነገር አወቀም እንደዚህ ይሄ ሁሉ ነገር ሰብስቤ አንብቤ ምናምን ባይሰራ እስከ መቼ ነው እንትን እምለው? ድጋሚ ስትራግል ላደርግ ነው? ይሄ ኢንዱስትሪን ደግሞ ትቼ ደግሞ ለወጣ ነው ሌላ ቦታ ደግሞ ምንድን ነው ማድረግ? ትሄዳለህ፣ አይሰራም፣ ደግሞ ትመለሳለህ፣ ደግሞ የሆነ ነገር ትጨምራለህ ምናምን ሰራ ስትልና ደግሞ ዲፖዚት ተረግ የለም ሳንቲም። ይሄ ነው በቃ የሚያስፈራኝ። በቃ እና መቼ ነው የሚያበቃው? እና በቃ የሆነ ኮንፊደንስ ኖሮኝ አትሊስት የሆነ ነገር በቃ እንደው ኢንዱስትሪው ላይ እንደምቆይ እንኳን እርግጠኝነት ማገኘው ከየት ነው? ከዚህ በላይ የሚያሳስበኝ ማለት ነው። ከገንዘቡ ምናምን የሚያሳስበኝ የሌለኝን ምን አጥዋለሁ? ይሄ ነው በቃ የሚያስፈራ። ደግሞ ወደ ምን ልሄድ ነው? በጣም ስትራግል እያደረኩ ስለሆነ ማለት ነው። እና ፊር ኦፍ ቢንግ ሮንግ በዚህኛው ሳይድ እኔ በጣም እቸገርበት ነበር። እንዴት ሰው ባክቴስት ያስፈራዋል? በቃ የሆነ ነገር ገብቶ ምናምን ማርኬቱ ላይ ሳይመጣ ሲቀር ስታየው ኮንፊደንስን ሰብስበህ እንደዚህ አይሆንም። በቃ ያ ፔን ነበረው ማለት ነው። እና በዚህ ሁኔታ ውስጥ የምትቸገሩም ልጆች ትኖራላችሁ። በዛ በኤጎ ሳይድ ያለውን አወራለሁ። በዚህ ሁኔታ ውስጥ ያላችሁ ልጆች ትኖራላችሁ። ግን እዚህ ጋር አንድ ነገር ልገራችሁ። አሁን እኔ ያን ያህል ተረዳሁት። ከቆየው በኋላ የተረዳሁት ነገር ምንድን ነው? እያንዳንዱ ባኬን ፎርስ ኮንሽስ ሁኑ የምለው ለዛ ነው። በቃ ስሜታዊነት ራቁና እንደ ስራ ተመልከቱት። ያኔ ግን አልመለከቱ ከረፈደ ነው ይሄን አንደርስታንድ ያደረኩት። እያንዳንዱ ባኬን ፎርስ በትክክል ከሆነ እያደረክ ያለው ይሄ ቅድም እንዳልኳችሁ አሁን ሲሪየስ ነኝ፣ ለዚህ ጊዜ ይሄን ያክል ጊዜ ሰጠዋለሁ፣ አበጃጅጄለታለሁ እኮ እንደዚህም እያደረኩኝ ከላይፌ ጋር እንዳይገናኝ ምናምን እየጣርኩ ነው። ሶ ዲስትራክሽኑን አቁሜያለሁ፣ ወደ ሲሪየስ እየሆንኩ ነው። ሶ ሲሪየስ ከሆናችሁና ባኬን ፎርስ ካለው ምንድነው እያንዳንዷ ባኬን ፎርስ ታጠናለህ፣ ትወርቅና ትመለሳለህ። አንድ ነገር እስክታስተካክል ነው። ስትመለስ አንድ ነገር ደፍነ ነው የምትመለሰው። ስትመለስ አንድ ነገር ደፍነ ትመለሳለህ። ስትመለስ አንድ ነገር ደፍነ ትመለሳለህ። ይሄ ግን እምልህ ከዲስትራክሽን ስትርቅ ነው። ከዚህ ሲግናል ምናምን ከማለት ይሄ ሾርት ከቱን ከማሳደድ ይሄ ፍሊፕ ምናምን እንደዚህ ይሄ ዝም ብሎ ኢሞሽናል ሪአክቲቭ ከመሆን ምናምን ወጥተህ ይሄ ነገር ስራ መሆን አለበት። የሆነ አይነት ዋጋ እየከፈልኩ ነው ወይ ለወጣበት ነው ወይ ደግሞ ላሳካው ነው የሚል ማይንድ ሴት ላይ ስትሆን ነው ባኬን ፎርዙ እየጠቀመህ የሚመጣው። አዘርዋይዝ ከባኬን ፎርዙ አትማርም። ከአንድ ሲግናል ሩም ወደ አንድ ሲግናል ሩም፣ ከአንድ ቻሌንጅ ወደ አንድ ቻሌንጅ፣ ፍሊፕ ቻሌንጅ ምናምን በዚህ ውስጥ ትምህርት የለም። በትክክል ትምህርቱ ሳይኮሎጂ ላይ መስራት፣ ሪስክን ማስተካከል፣ ኮንፊደንሶቹ ምን እየቀራቸው ነው፣ እንዴት ነው ይሄን ነገር አንደርስታንድ ያላረኩት ባኬን ፎርዙ። እሱ ግን እየሰራህ እንትኑ እየተለወጠ ይመጣል ስሩ ፕሮሰስ። እዚህኛው ላይ ከሆነ ፍርሃታችሁ መች ነው የሚስተካከለው የምትሉት ከሆነ ባኬን ፎርዙን አክሰፕት አድርጉ። በዛ በኩል በኢጎ በኩል ያለውን ነገር እናውራ። እንዳልኳችሁ ሁሌም አሸናፊ ሆኖ የመገኘት ስሜት አለው። ሮንግ መሆን የሚያስፈራችሁ እሱ ነው። በቃ ዘ ኔክስት ትሬድ ትክክል መሆን አለበት። የመጀመሪያው ለዚህ መፍትሄ ዲታች ማድረግ ነው አይደንቲቲን። ቅድም እንዳልኳችሁ ዩ አር ኖት ዩር ላስት ትሬድ ጋይስ። የቅድሙ ትሬድ አይደላችሁም። ዌዘር ሎስ አረጋችሁ ኦር ፕሮፊት አረጋችሁ ዲፋይን አያረጋችሁ ብዙም ጊዜ ማለት ነው። ሎስ አርጋችሁ አልቀራችሁም። ስንት ጊዜ ብሎ አርጋችሁ አካውንት ነው የምትመጡት። በእርግጠኝነት ይሄ ቀምሳችሁታል ሁላችሁም። አልቀራችሁም። ያ ብሎ ማድረጉ እናንተን በቃ አላስቀራችሁም፣ መታችኋል። ጥሩ ፕሮፊት የሰራችሁበት ቀን አለ፣ ግን ጋራንትድ አላረጋችሁም እስከ በቃ ምናምን ነገር ይሄንን ዌቢናር አያስፈልገኝም ምናምን አላስባላችሁ።
የተጨማሪ ነገር ያስፈልገኛል ብላችሁ ነው እዚህ የመጣችሁ። ስለዚህ ኦልሬዲ ፕሮፊትም ያየ ሎስንም ያየ ሰው ስላለ ያ ሎስና ፕሮፊት እናንተ ዲፋይን አደረግም። ቢንግ ሮንግ መሆን አንዳንድ ጊዜ በዚህኛው በኩል ከሆነ ፍርሃታችሁ ቢንግ ሮንግ መሆን ዳታ ነው፣ ፌለሪቲ አይደለም ጋይስ፣ ዳታ ነው። ሎስስ አር ኢቨን ነሰሰሪ የሚል ቶፒክ እናነሳለን። ስለ ሎስና ስለ ድሮዳውን ስናነሳ እዛ ላይ በደንብ አይምሯችሁን ሪዋየር ታደርጋላችሁ። ዳታ ነው በቃ 60% 80% ዊን ሬት ማለት 20% ሎስ ሬት። እነዛ 20% ሎስ ሬቶች ከሌሉ 80% ፕሮፊት ሬት እንዳለ ዊን ሬት እንዳለ በምን አወቅ? ስለዚህ ዲታች አድርግ። አንተ ሌላ ነህ፣ ትሬዶች ሌሎች ናቸው። ሁለታችሁ የተለያዩ ነገሮች ናቸው። ስራ ሌላ ነው፣ ማንነት ሌላ ነው። በቃ አንተ ሰው ያልገባው ነገር ሰው ማለት ከሰው በታች ሆነ ከሰው እንትን ሆነ ሰው የሆነ ነገር ገብቶት ለአንተ ብቻ ተገሎ እንደዚህ አይነት ፊሊንግ አለ። ሶሻል ሚዲያው ያንን ነው የሚነግር። ሰምባዲ የሆነ በጣም ሰክሬት ሶስ እንዳለው የሆነ ሰክሬት ፎርሙላ እንዳለው አንተ እንደጠፋብህ አይነት ዛት 10-20 እንትኖችን ስትራቴጂዎችን ስንሞክር የምንገኘው ለዛ ነው። ያ አይደለም በቃ ውጤትህ ሌላ ነው፣ አንተ ሌላ ነህ። ሌላ እኮ ብዙ ነገር አለ። ቤተሰብ አለህ፣ ጓደኛ አለህ፣ ጥሩ ፐርፎርም የምታደርግበት ብዙ ቦታዎች ነው ይኖራሉ። ይሄም ደግሞ ስሩ ፕሮሰስ የሚሻሻለው እንደ ዳታ እየተቀበልካቸው መሄድ ይኖርባል። ዲታች ዩር አይደንቲቲ ነው የመጀመሪያው ሀሳብ ማለት ነው። አሁን ፕሪ ኢንቫሊዴሽን ፖይንትን ደግሞ ድጋሚ ላመጣው። ቅድም እንዳልኩት ፕሪ ኢንቫሊዴሽን ፖይንት ያስፈልጋል። እዚህ ጋር ሲሆን በቃ ልክ አይደለም ወጥቻለሁ ከማርኬቱ ማለት ነው። ስቶፕ ሎስ ማለት እሱ ነው። በቃ እዚህ ጋር ከደረሰ ማርኬቱ በቃ ልክ አይደለም። ሌት ደ ማርኬት ፕሩቭ ዩር አይዲያ ሮንግ ፋስት ጋይስ። በቃ የገላግላችሁ። እስከ መቼ ሆልድ ታደርጉታላችሁ? ባይዘው እስከ መቼም ሆልድ አታደርጉትም። በቃ ስሞል ሎስስ ፕሮቴክት ያደርጋችኋል። አንዳንድ በቃ ያሰባችሁት ሎስ ፕሮቴክት አድርጓችሁ ይወጣል። አትፍሩት፣ መሳሳቱን አትፍሩት፣ መሳሳቱን ተቀበሉት። ከመሳሳት ፍርሃትም ተሳስቻለሁ ብሎ ከመቀበልም ፍርሃት ነው ቢንግ ሮንግ የሚመጣው። ሶ በቃ ማርኬቱ ቶሎ መሳሳታችሁን ይንገራችሁና ቶሎ ሪዋይ እንትን ብላችሁ ተመልሳችሁ ወደ ራሳችሁ ወደሚቀጥለው እንትን መሄድ ወደሚቀጥለው ፖዚሽን መሄድ እና ፕሪ ኢንቫሊዴሽን ፖይንት የሚያስፈልገው ለዛ። ፕሪ ኢንቫሊዴሽን ፖይንት ከሌለ በቃ እስከ መቼ ነው የምትይዘው? እንትን ሎስን እስከ መቼ ወልድ ታደርገዋለህ? እስኪፈነዳ አካውንቱ ማለት ነው። እና ሮንግ መሆናችሁን አድሚት ይንገራችሁ ስቶፕ ሎሳችሁ። ሌላው ሪፍሬም እንድታደርጉ የምፈልገው ነገር which is እዚህ ማርኬት ላይ እኛ ፕሮፊት የምናመጣ ፐርፌክትሊ ማርኬቱን ፕሪዲክት የማድረግ ስራ ያለብን አይነት ነገር ተደርጎ የሚታሰብ ሀሳብ አለ። ትክክለኛው ነገር ግን እኛ ሪስክ ማኔጀር ነን ጋይስ። ብሊቭ ኦር ኖት ሪስክ ማኔጀር ነን። ሌላ ምንም የምናደርገው ነገር የለም። እኔ ማጣውን ነው ማቀው፣ ባይዘው ማጣትን አሳምሬ ነው ማቀው። በቃ $253 ያጣው $253 ላጣ ነው የገባሁት። ወደ ፕሮፊት ሲሄድ ቁጥሩን ነው ማቀው። ምንም ጋራንቲድ አይደለም። ገብቷል። አንሰርቴን ኤቭሪ ኢቨንት አንሰርቴን ነው። ወዴት እንደሚንቀሳቀስ አታውቁም። ጀስት ሪያክት ነው የምናደርገው። የኛ ስራ ፕሮፐርሊ ሪያክት ማድረግ ነው። ኮንፍለንሶቹ ሲሰበሰቡ ምናምን ያልከውን ነገር ሰብስበ ምናምን ነገር ሪያክት ታደርጋለህ። ሶ ሪስክን ማኔጅ ነው የምታደርገው። የምታጣትን አሳምረ ታውቃታለህ ማለት ነው። ከአካውንት ላይ በቃ ሄዳለች ኦልሬዲ። ደሞመንት ከገባ በኋላ ገብቷል። በቃ ሄዷል እኮ ማርኬት ውስጥ ነው በቃ እየተሽከረከረ ያለው። ሊመለስ የሚችልበት ብር ይዞ ሊመለስበት የሚችልበት ፕሮባቢሊቲ ከማይመለስበት ፕሮባቢሊቲ ጋር እኩል ነው። ዋንስ ያችን በተንከነካህ በኋላ ማለት ነው። እና ስራችን ሪስክ ማኔጅ ማድረግ ነው። አካውንታችንን ፕሮቴክት ማድረግ ምን ማድረግ። ሄጅ ፈንዶች ስራቸው ምንድነው? እሱን እኮ ነው ባይዘው። ሄጅ ፈንዶች አስ ኢንስቲትዩሽን ስራቸው ካፒታል አለ፣ ትልቅ ቢሊየንስ ኦፍ ዶላርስ ይኖራል፣ ሚሊየንስ ኦፍ ዶላርስ ይኖራል፣ ኢንቨስትመንቶች ይኖራል። አጌነስት ምንድነው ኢንፍሌሽን ሄጅ ነው የሚያደርጉልህ። በቃ ለምሳሌ አገሪቷ ውስጥ በየአመቱ 10% ኢንፍሌሽን ሬት ካለ $1,100,000 ከመለሱልህ፣ 1 ሚሊዮን ኢንቨስት አድርገህ $1,100,000 ከመለሱልህ ሄጅ አድርገዋል ማለት ነው። እነሱ ስራቸውን ሰርተዋል። አልከሰርክም፣ ዲሲር አልከሰርክም ማለት ነው። አንተም አላማ ከዛ በኋላ ነው ፕሮፊት የሚጠበቀው። ባይዘው የነሱ ስራ እንኳን እንደዚህ ይሄን ያክል ናቸው። ስንት ዳታ ያላቸው፣ ስንት ማቴማቲሽያን፣ ስንት ፕሮግራመር፣ ስንት ማርኬቱ የሚመለከቱበት ስንት ነገር ያላቸው ሰዎች ከዚህ የዘለለ አይደለም ፕላናቸው።
ይሄ ነገር እንትን አሉ። ስለዚህ ስራችኛም እንደ ትሬደር የመጀመሪያው ነገር ሪስክ ማኔጅ ማድረግ፣ የመጀመሪያ ነገር ያስገባነውን ፕሮቴክት አካውንታችንን ፕሮቴክት ማድረግ። ሶ ሪፍሬም ስታደርግ ስቶፕ ሎስን መነካቱ ስተት መሆንህ ምናምን ነገር ጥሩ ነው። ለምን ፕሮቴክት አድርገን የወጣው በቃ ሪስክ ማኔጅ አድርገን የወጣው ሁሉ ጊዜ አናቱ ላይ ቲፒ የነካ ሁሌ እንደዛ የሚባል ትሬዲንግ የለም። ዊች ኢዝ ሁሉ ጊዜ ፑሽ የሚደረጉት እንትኖች ስለሆኑ ነው፣ ፕሮፊቶች ስለሆኑ ነው። እንጂ ባኪንድ ምንም አለ በቃ ሎስ ምንም ሁሌ አብረው የምትኖረው ነገር ነው። ይሄን አቮይድ ልታደርገው የምትችለው ነገር አይደለም። በቃ ይሄንን አቮይድ እንዳታደርጉ። ስለ ሎስና ስለ ድሮዳውን ስናወራ የምመጣበት ፖይንት አለኝ። አንድ የረሳሁት ነገር አስታውሳችሁ። አንድ ጥያቄዎች ነበሩኝ መስጠት የነበረብኝ እሰጣችኋለሁ። መጨረሻ ላይ ለውጣችሁን እንድገመግሙበት እሰጣችኋለሁ። የሆኑ ጥያቄዎች ነበሩ ከማርክ ዳግላስ መጽሐፎች ላይ የተነሱ የተወጣጡ የተወሰነ ለዚህ ዌቢናር ይሆናሉ ብዬ ያስቀምጥኳቸው። እሱን ፖስት አደርግላችሁና አሁን ባላችሁ መረዳት እነሱ መልስቱባቸው። ከዛ ደግሞ ከአለቀ በኋላ ከሚቀጥለው 15 ቀን በኋላ ከዌቢናሩ በኋላ ያላችሁን ለውጥ ደግሞ ድጋሚ ለዛው ጥያቄዎች አንሰር ሰጥታችሁ ልዩነቱን ታዩታላችሁ። ሶ ወደ ቶፒክ ስመለስ አቮይድ አይደረጉም። ስለዚህ እኛ ሪስክ ማኔጀርን ፐርፌክትሊ አይደለም ሁሉ ጊዜ ቲፒ ፐርፌክትሊ ፕሪዲክት ማድረግ ሳይሆን ሪያክት ማድረግ ነው። ፕሮፐርሊ ሪያክት ማድረግ ስለሆነ ስትሳሳቱ ፍራቸው አይኑር የሚለውን ነገር እንትን ለማለት ነው። ፊር ኦፍ ቢንግ ሮንግ ይሄ ነው ማለት ነው። ሁለት ሀሳብ አንስቼላችኋለሁ። የመጀመሪያው ነገር ይሄ ባኪን ፎርዙን መፍራት ነው። ሁለተኛው ነገር ደግሞ ኢጎን መፍራት ነው። የመጀመሪያው ባኪን ፎርዙን መፍራት በትክክል እንትን ላይ ሆናችሁ ከሆነ መስመር ላይ ሆናችሁ ከሆነ እያጋጠማችሁ ያለው ነገር እያሳደጋችሁ ነው። ላትቀበሉ ትችላላችሁ አሁን ያለውን ነገር። ዝም ብላችሁ ፕሮፐርሊ የያዛችሁትን ነገር ሲሪየስ ሆናችሁ ሂዱ። ታይም እንዴት እየተገለበጠ እንደሚመጣ እናንተ ትመለከቱታላችሁ ራሳችሁ። ሁለተኛው የኢጎ ነው። ዲታች ዩር አይደንቲቲ ብያለሁ። ኢንቫሊዴሽን ፖይንት ይኖራችሁ። ሪስክ ማኔጀር መሆናችሁ የመጀመሪያው ስራችሁ ሪስክ ማኔጅ መሆኑን አንደርስታንድ አድርጉ የሚለውን ነገር ነው ያነሳሁት። ሶስተኛ ላይ የማያነሳው የፊር አይነት ፊር ኦፍ ሚሲንግ አውት የሚባለው የሁላችንም በሽታ ማለት ነው። ፊር ኦፍ ሚሲንግ አውት ኤቭሪዴይ ቻሌንጅ የምናደርገው ነገር ነው። ኤቭሪዴይ ስቲል ማርኬቱ ስቲል ይፈትነኛል። ስቲል ገፋ በቃ ይሄ ድል የመጨረሻ ተጠቀመው ሚስ ብታደርገውስ ባይመለስስ ምናምን ስቲል ይፈትናል። ሶ ኮንሸስ እየሆናችሁ ስትመጡ ስሜታችሁን በደንብ ማስተር እያደረጋችሁ ስትመጡ ምናምን የምትቋቋሙት ነው። ኤክስፒሪየንስ በደንብ ይፈልጋል። ግን ኤክስፒሪየንሱ ከመምጣቱ በፊት እውቀቱ መቅደም አለበት። ምን ማለት ነው፣ ሶርሱ ከየት ነው፣ እንዴት ነው ዲል የምናደርገው የሚለውን ነገር አንደርስታንድ ማድረግ አለብን። ከዛ እንዳልኳችሁት እየተሞከረ ሲመጣ ኦቨርካም እያደረጋችሁ ትመጣላችሁ። ምንድነው ሀሳቡ? ሁል ጊዜ ሚስ የምናደርገው ፐርፌክት የሆነ ኢንትሪ ያለ ይመስላል አይምሯችን ላይ ማለት ነው። ሁል ጊዜ ፈጣን ፕሮፊት ነው የምንፈልገው። ሁል ጊዜ ፐርፌክት የሆነ ትሬድ ሁሌ ሚስ የምናደርገው የሆነች ፐርፌክት ትሬድ ያለች ይመስለናል። እሷን በጊዜ ነው ካሽ ማድረግ የምንፈልገው። የሶሻል ሚዲያው ምናምን ተጽዕኖ አለ። በቃ ዛሬ ፕሮፊት ካላገኘ ነገ የማይመለስ ነው የሚመስለው ምናምን ነገር። ሁል ጊዜ ችኮላ ላይ ነው። ፎሞ ባይ ዘ ዌይ ይሄ ብቻ አይደለም ኮንሰፕት ነው። ፎሞ ማለት ትሬዲንግ ላይ ብቻ ያለ ኮንሰፕትም አይደለም። ሌላ ዘርፍ ላይ ያላችሁ ሰዎች የምታውቁት ይመስለኛል። ትልቅ የሳይኮሎጂ ኮንሰፕት ነው። ማርኬቲንግ ላይ ያለ ኮንሰፕት ነው። ንግድ ላይ ያለ ኮንሰፕት ነው ምናምን። ሰዎች ብዙ ጊዜ ዲሳይድ የሚያደርጉት አውት ኦፍ ኢሞሽን፣ ስፔሻሊ ንግድ ላይ ምናምን ካያችሁ እቃ የምትገዙት ክሪቲካል ሆናችሁ አይደለም፣ አናሊሲስ ሰርታችሁ ምናምን አይደለም፣ በስሜት ነው። ወይ የሆነ ሰው ሲያነሳው ያንን እቃ ወይ አልቅ ነው ምናምን። አሁን እንደዚህ እንትሎች ላይ ኢኮሜርስ ፕላትፎርሞች ላይ ምናምን አስተውላችሁ ከሆነ ሴል ይሉና 50% ኦፍ ምናምን፣ ከዛስ 3 ፍሬ ነው የቀረው ምናምን ትባላል። ይሄ ምንድነው ትሪግ የሚያደርገው? ፎሞ 50% ቅናሽ ነው፣ 3 ፍሬ ነው የቀረው፣ ካልገዛው ያመልጣል። ያ እቃ ብፈልገውም ባፈልገውም ትገዛዋለህ። በቃ ኦልሬዲ ልገዛ ከገባህ ማለት ነው። ይሄ ነው ብዙ ቦታ ኤክሰርሳይዝ አድርጋችሁታል። በቃ ይሄ በጣም ሰፊ ኮንሰፕት ነው። ዌን ካምስ ቱ ማርኬት ያ ነው በቃ። ማርኬት ደግሞ የማርኬት ኢሞሽን ደግሞ ይብሳል። ትመጣለህ
እንግዲህ ዳይሬክት ኢንቨስትመንት ነው። እንዴት ዝም ብሎ ራሱ ስሜትን ያነሳሷል፣ ዲሲፕሊንን ቴስት ያደርገዋል። ቶሎ ፈጣን ሙቭመንቶች አሉ። ኮንፊደንስ ተሰብስበዋል ምናምን ነገር አንድ ኮንፊደንስ አንድ ኮንፊርሜሽን ከቀረች እችኛዋን ካልጠበቅኳት ምናምን እንደዚህ አይነት ነገር አለ። ሶ አክት ታደርጋለህ የማይሆን ወይ በጣም እንትን ያለ ምንድነው የሚባለው ኤርሊ ኢንትሪ ይኖርሃል። አንዳንዴ ኤርሊ ኢንትሪ ነው የሚኖርህ፣ አንዳንዴ ደግሞ ዳውት እያረክ ያመልጥህና ከዚህ በላይ ቅድም እንዳለው ያ ትሬደር ቅድም እንዳለው ከዚህ በላይ ከተጠበቅኩት አልጠቀምም ከዚህ ብለህ አውቶማቲካሊ ትገባለህ ማለት ነው። ፎሞ ይሄ ነው። በቃ ስሜት ያመልጠኛል የሚል ስሜት የሆነ ሁል ጊዜ የሆነች ፐርፌክት የሆነ ነገር እኔ ልታመልጥ የተዘጋጀች ነገር ያለች ሁሉ ነው የሚመስለው። ሌሎች እድሎች ያሉ ሁሉ አይመስልም ሰዓቱ ላይ ማለት ነው። አንድ ነገር ከዚህ በፊት ደጋግሜ ተናግሬያለሁ። አንደርስታንድ እንድታደርጉት የምፈልገው ነገር እኛ የህልውናችን ትሬደር የመሆን ህልውናችን ከየት ነው የመጣው? ባይዘው ለራሳችሁ ጥያቄ ጠይቁ። እንዴት ነው ትሬደር የሆናችሁት? ማለት ምን ስላለ ነው ማርኬቱ ላይ እናንተ ትሬደር የሆናችሁት? ኦፖርቹኒቲ ስላለ ነው፣ እድል ስላለ፣ እድሎች ኢንድለስ ስለሆኑ ማርኬቱ ላይ የማያልቅ እድል ስላለ ነው ትሬደር የሆኑ። በየቀኑ ገብተን ማርኬትን ስፔኩሌት የምናደርገው በየቀኑ እየተነሳ ማርኬትን ስፔኩሌት የምናደርገው ኦፖርቹኒቲዎች ኢንድለስ ስለሆኑ ስለማያልቁ ነው። እኛም ትሬደር የሆነ ዛሬ አድርገህ ዛሬ የሚበቃ ከሆነ በቃ የለህም እኮ በቃ የሆነ እግረ መንገዱን ወይ ደላላ ነህ ምናምን ማለት ነው። የሆነ ነገር ታደርግና ትጠፋለህ፣ ወደ ራስ ስራ ትመለሳለህ ምናምን ነገር። ኦፖርቹኒቲዎች ኢንድለስ ስለሆኑ እዚህ የመጣ ይህን ነገር አንደርስታንድ ስታደርጉ ባይ ዲፎልት የመጀመሪያው ነገር የትም ላይ ሊሄድ እንደማይችል ታውቁታላችሁ። ተመልሶ መጥቶ ምናምን ነገር ሪያክት ያደርጋል ምናምን እዛ የሰጠህ ቦታ ላይ ምናምን መልሶም ካውሰደኝ ይላል። ብዙ ጊዜ ካሰባችሁት ወይ ቸኩላችሁ ከገባችሁ በኋላ ምናምን ነገር ወይ ሪስክ ሪዋርዳችሁ ላይ ደግሞ ጨክናችሁ በቃ የሆነ ዋንቱ ስር የነበረውን ወደ ዋንቱ አምጥታችሁ ዋንቷንም ይሁን ከሆነ ምናምን ይሄን እድል እጠቀመዋለሁ ምናምን ካላችሁ በኋላ መጥቶ እዛ ጋር ምናምን እናንተ ያሰባችሁት ጋር ቆንጆ ኢንትሪ ምናምን ሰጥቶ ምናምን ይመጣል። በቃ ይሄ ያደርገዋል። ነገ ዛሬ ባይሰጥ ነገ ይሰጣል ምናምን ነገር። አንድም ኦፖርቹኒቲዎች ኢንድለስ መሆናቸው ነው ትሬደር ያደረገን። ይህን ነገር መጀመሪያ በአይምሯችሁ ክተቱ። አንዱን ሚስ አደረግከው ማለት ሚንስ ነቲንግ ምንም ማለት ሌላኛው ይመጣል። ይሄ የመጀመሪያው ዲል የምታደርጉበት አይምሯችሁን መጀመሪያ ወደዚህ መቀየር መቻል አለባችሁ። ኦፖርቹኒቲስ አር ኢንድለስ ወደሚል ኮንሰፕት መምጣት አለባችሁ። ሚስ ካደረገው ምንም ማለት አይደለም። ግን ችግሩ ምንድነው? አንዳንዴ እኮ ትቀበለዋል። ግን አሁን ትሬዲንግ የሶሻል ሚዲያ ሆኖ የለ ኦኬ ካልክ በኋላ ምናምን ነገር ቲክቶክ ላይ ዘው ብለህ ስትገባ ትልቅ ፕሮፊቶች አሉ ምናምን ነገር፣ ወይ ቴሌግራም ቻናል ላይ ምናምን ትላልቅ እንትኖች አሉ። አንተ ዛሬ ምንም የተጠቀምከው ነገር የለም። ስለዚህ የሆነ ነገር ያመለጠህ ይመስላል። ድጋሚ ደግሞ ወይ የሆነ ነገር ፈልገህ ደግሞ የማይሆን ነገር ታደርጋለህ፣ የማይሆን ውሳኔዎችን ትወስናለህ። ወይ ደግሞ ይሄን ነገር አስቀድሞ እንደሚመጣ በአይምሮ ስለሚያውቅ እዛሽ ጋር አመለጠኝ ያልከው ጋር ምናምን እንደምንም አይነት ውሳኔ ወስነህ ያመለጠ ትሬድ ላይ እንድትገባ ያደርጋል። ቅድም እንዳልኳችሁ ያመለጣችሁ ኦልሬዲ ሚስ የምታደርጉት ትሬድ ደግሞ ብዙ ጊዜ ፌል ነው የሚያደርገው። ኦልሬዲ ሀፕን ካረገና ሀፕን አድርጎ ሊያመልጠኝ ነው ለምገባ ከሆነ ኦልሬዲ አንተ ሙቭመንት ሄዷል። ሶ አትሊስት ኮሬክሽን መጠበቅ አለብህ። በቃ መቶ እዛሽ ጋር ምናምን አሁን ቅድም እንደዛ ነው የገባሁት። አክቹዋሊ ሎስ ሆነ እንጂ ሄዷል። ተመልሶ ግን መቶ እዛ ጋር ሲሰጠኝ ነው የገባሁት። ኦልሬዲ ሎስ ሆኗል። ግን አትሊስት ሙቭመንቱን ምናምን ካልተንጠለጠልኩበት ምናምን ነገር አላልኩ። ይሄን ትዕግስት እንትን ማለት ይኖርባችኋል። ሶ ኦፖርቹኒቲዎች ኢንድለስ መሆናቸውን አንደርስታንድ ማድረግ አንድ ነገር ነው ማለት ነው። ሁለተኛው ሃቭ ኤ ክሊር ሴታፕ። በቃ ምንም ወዲያ ወዲህ የማትሉለት ክሊር ሴታፕ ይኖራችሁ። ያን ነገር ማች የማያረግ ከሆነ ሌት ኢት ጎ። በቃ ሂድ፣ ፍቀዱለት፣ ክሊር ይሁን። በቃ እንዲህ በቃ አይደለ? ይሄ ካልተፈጠረ እናንተ ይላችሁ ወደሚል ሀሳብ በቃ የእናንተ አይደለም። ከዛ በኋላ ይሄ ያለው እንቅስቃሴ የእናንተ አይደለም። ስለዚህ ይሂድ፣ በቃ ትሬዱ ሂድና ተመልሶ ሲመጣ ኮሬክሽን ምናምን ሲያደርግ ምናምን ይመጣ ከሆነ ያንን አድርጉ። አዘርዋይዝ ግን ዘሙመንት ወይ ደግሞ ያቺ ሙቭመንት ማሊዛት ከሆነ ትቅር የምትል እንትን ይኖራችሁ፣ ህግ ይኖራችሁ። ፕላን አያችሁ ከምን እንደሚጠብቃችሁ ፕላን ከብዙ ነገር ነው የሚጠብቃችሁ። ይሄ ሁሉ ነገር የማወራው ነገር ይሄ በእንትን እንደዚህ ኖርማሊ ኤክስኪዩት ለማድረግ ጊዜ ሊወስድ ይችላል።
ይሄ አንደርስታንድ አድርጋችሁት የሚያስከፍለው ዋጋ ምናምን ተላምዳችሁት በደንብ ኢንተግሬትድ ሆኖ ምንም ነገር ሳይሆን እስክታካሄዱት ድረስ ቴክስ ታይም እየወደቃችሁም እየተነሳችሁም አሪፉም መሆን ብላችሁ ባሰባችሁ ቁጥር ይሾልካል። ግን ፕላን ሲኖር የሚያስቆማችሁ ፕላን ሲኖር በቃ ስቶፕ ታደርጋላችሁ። ይሄ እኔ አይደለም በቃ ምንም ማሰራም ተነስተህ ትሄዳለህ። ሌላ ቻርት የምታይ ከሆነ ሌላ ቻርት ታያለህ ማለት ነው። እና ክሊር የሆነ ሴታፕ ይኖር። ከዚህ ጋር ተያይዞ ከፕላን ጋር ቢዚ መኖሩ ብቻ ሳይሆን አይደለም። አንዳንድ ሰው አለው ፕላኑ አለው ግን አይተገበረውም። በቃ አለ በስትክክል የተደራጀ ምናምን ፕላን አለ። ይሄ ነው የሚለው ነገር አለ። ነገር ግን አይከተሉም። ስለዚህ ቢዚ መሆን ያስፈልጋል። ከፕላኑ ጋር ቢዚ መሆን ያስፈልጋል ማለት ነው። ራንደም ካንድልስቲኮችን ዝም ብሎ ቼዝ ማድረግ አያስፈልግም። ከዛ ጋር ስቲክ ማድረግ ያስፈልጋል ማለት ነው። ፕላን መኖሩ የመጀመሪያው ነገር ነው። ሁለተኛው ነገር ደግሞ አለመተግበር ደግሞ ሌላኛው ችግር ነው። እዛ ጋር ኢሞሽናል ሳይክሉን ስንመለከት ሰውየው እዛ ስክሪኑ ላይ ተቀምጧል። ይሄ ሰውዬ አንድ ፕላን የለውም ብለን ልናስብ እንችላለን። ዝም ብሎ ማርኬት ምን እያደረገ ነው፣ ትሬንዱን ይዟል ምናምን እያለ ነው፣ ወይ ደግሞ ኖሮት እየተገበረው አይደል። ዘ ሴም ኢዝ ትሩ። ኖሮ ማተገብረው ከሆነ ከሌለው ሰው ጋር እኩል ነህ ማለት ነው። እዚች ጋር አንድ ነገር ልንገራችሁ ጋይስ። ፕላን አሁን ስፔሻሊ ቆይታችሁ 2 ዓመት ምናምን ቆይታችሁ ፕላን ዝም ብሎ ኖሯችሁ ማትከተሉት ከሆነ በቃ ከሚጀምረው ልጅ ጋር እኩል ናችሁ። የሚጀምረው ልጅ ባለማወቅ ነው ዝም ብሎ ማርኬቱ ላይ የሚመጣው። እናንተ አውቃችሁት ኖሯችሁ ፕላናችሁ ማተገብሩት ከሆነ 1 ዓመት መቆየታችሁ፣ 6 ወር መቆየታችሁ፣ 2 ዓመት መቆየታችሁ አትሊስት ዘ ሚኒመም ፕላንን እንድትከተል የማያደርግህ ከሆነ እንዴት ነው የሚሆነው? በቃ ሊሆን አይችልም። ፕላን መከተል የግድ ነው። በቃ ጋይስ አትሳሳቱም። ሁሌ ፐርፌክት አይሆንም። እሱ ራንደም ስህተቶች እንዴት ነው የማይኖሩት? እንኳን እዚህ ማርኬት ላይ የትም ማርኬት፣ ይሄማ ፈታኝ ማርኬት ነው። ግን በቃ ልትገዛለት የምትችልለት፣ ቢዚ ልትሆንለት የምትችልለት፣ ልትታዘዝለት የምትችልለት በቃ ከሃይማኖት ያልተናነሰ የምታጠብቀው ፕላን ሊኖር ይገባል። ስፔሻሊ እያዋጣ ያለ ፕላን ከሆነ ማለት ነው። ቢዚ መሆን ያስፈልጋል። ከፕላን ጋር ክሊር ሴታፖችን መያዝ ብቻ ሳይሆን ክሊር ሴታፖችን አክብሮ መውሰድና ለመውሰድ የሚለውን ነገርም የሚያስተካክለው ፕላን ስለሆነ ማለት ነው። ሌላው አርጀንሲ ያለው አይደል? ይሄ በቃ እርጅ አለው። ይሄ ፍጥነት ፎሞ እንደዛ ነው ክሬት የሚያደርገው። በለው ሳያመልጥ ምናምን አክሽን ውሰድ ምናምን ክፈል እናውጣ ግዛው ሊያመልጥ ሊገዛህ ነው ምናምን ነገር። እኔ ትዝ ይለኛል ይሄን ኮንሰፕት ካወቅኩ በኋላ ወደ እንትን ነበር የምኖረው። መጀመሪያ ከቤት እንደወጣው ወደ እንትን ነበር የምኖረው፣ ወደ ቱሉ ዲምቱ ነበር የምኖረው እና መገናኛ ጋር እሰለፋለሁ። ታክሲ ምናምን ባስ ምናምን እሰለፋለሁ። ይሄ የምላችሁ ከዩኒቨርሲቲ ወጥቼ ምናምን ገና ከቤት እንደወጣው እና መገናኛ ጋር ካስተዋላችሁ የወደ ዕቃ ምናምን ሲሸጥ አንዴ ነው ቆሜ ያስተዋልኳቸው። ብዙ ጊዜ ግፊያ ነው፣ ጫማ ምናምን ሱሪ ምናምን እንደዚህ ምናምን ሰው ከቦ ምናምን ነው የሚያየው ካስተዋላችሁ ማለት ነው። እና አንድ ቀን ተሰልፌ እንደዚህ ቆሜ መጡ ምናምን ነገር፣ ከዛ እንደዚህ ዘርግተውት ምናምን ዕቃው ምናምን ነገር እያወሩ ነው። ረጅም ሰዓት ቆሜ ያለው እነሱም ረጅም ሰዓት እየቆሙ እያወሩ ነው ምናምን ነገር አይቻቸዋለሁ፣ አብረው እንደሆኑ ማለት ነው። ዘሞመንት ነገሩ ተቀየረና እራሳቸው 4-5 ይሆናሉ። አንዱ ምናምን ሱሪውን እንደዚህ ይላል፣ አራቱ ምናምን እዛ ጋር ሱሪውን እየመረጡ ነው። ስንት ነው ይከራከራል። ጓደኛሞች እኮ ናቸው። እዛ ጋር ያለው ሰው በሙሉ ምንድነው እያሰበ ያለው? ሊያልቅብኝ ነው። በቃ በስሜት ነው አክት የሚያደርገው ማለት ነው። በጣም ነው የገረመኝ። በቃ በጣም ነው የታዘብኩት ያንን ጊዜ ማለት ነው። እና እንዴት አንደርስታንድ እንዳደረጉት ጌሙን ማለት ነው። በቃ የሰው ልጅ አይምሮ እንዴት እንደሚሰራ አንደርስታንድ አድርጓል። ሁል ጊዜ ውሳኔ የሚሰጠው በኢሞሽን ክሪቲካል ሆኖ ሰው አይፈልግም። በቃ ሊያልቅበት ሲል ለሆነ ነገር ነው ሲባል በቃ እንደዛ ነው አክት የሚያደርገው። ፎሞ ማለት ይሄ ነው። በቃ እንትን ነው የሚፈጥረው። በቃ ኢሞሽን ነው፣ በጣም ከባድ ኢሞሽን፣ ልትቋቋሙ የማትችለው አክሽን የሚያስወስድ ኢሞሽን ነው የሚመጣው ማለት ነው። በቃ የዛን ሰዓት ሩጫ በሚሰማ ሰዓት፣ በልበል በሚሰባ ሰዓት ኮንሽስሊ የሆነ አይነት ነገር ፈጥረ መነሳት አለብህ። ከዛ በኋላ ወደ ክሪቲካል ማይንድ ወደሚያገናዝበው ማይንድ መመለስ አለብህ። ያ ደግሞ የሚያደርገው ፕላን ነው። ሞስት ኦፍ ታይም ፕላን ነው የሚመልስ። በቃ ፕላን የለህም። ይሄን ለማድረግ ያንን እኮ
ያንን ሱሪ ለመግዛት እኮ ፕላን የሌለው ሰው ሁሉ ነው የሄደው ይሄን ተሻምቶ ይገዛው። በቃ ፕሮግራሙ ያልሆነ ምናምን ሰው ማለት ነው። ሶ ፕላንህ ካልሆነ ፕላንን ሊመልስ ይገባል። ስክሪንን ዘግተህ የምትወጣበትን መፍትሄ ማፈላለግ አለብህ። ሪያክት ሶ ያንን ነገር አስቡ። ቴክ ብሬክ የሚለውን ነገር ለማንሳት ፈልጌ ነው። ወካዌ በቃ እዛሽ ጋር ማለት እርጀንሲ በሚሰማችሁ ሰዓት ወካዌ እና ከባድ ኮንሰፕት ነው ፎሞ የሚባለው ኮንሰፕት ለማለት ነው። ሶ ፊር ኦፍ ሚሲንግ አውት የሚባለው ይሄ ነው። ዘ ላስት ዋን ፊር ኦፍ ዲስትሪቢዩቲንግ ፕሮፊት። ማን ነበር የጠየቀኝ ይህን ጥያቄ? ዘግቶ መውጣት ነው የሚቸገረው ያለኝ ሰው ነበር መሰለኝ። መቼ ዕለት? ትናንት ሰኞ ማክሰኞ ዕለት ነው ሮብ ዕለት። በቃ ዘግቶ መውጣት ኤርዚ ካንተነህ በቃ ዘግቶ መውጣት አልችልም ብሎ ነበረ አይ ቲንክ ጥያቄ ላይ። ይሄ ብቻ የሆነበት ችግር አለ። ይሄን ደግሞ እኔ ችግርም አይመስለኝም ነበረ። በስማም ስፔሻሊ ይሄን ዌቢናር ከጀመርኩ በኋላ ብዙ ሰው እንደዚህ አይነት ችግር እንዳለበት ተረዳሁ። ኢንትሪ ጥሩ አለው፣ ጥሩ ኢንትሪ ይገባል። ምን ይላል ሎኪን ማድረግን በሽታው ነው። በቃ አይችልም። ከሱ በኋላ ማርኬት ብዙ ይንቀሳቀሳል ብሎ ያስባል እና እኔ በትንሽ ትርፍ ልወጣ ነው የሚል ሀሳብ ነው። ፊር ኦፍ ዲስትሪቢዩቲንግ ፕሮፊት በቃ ሎኪን የማድረግ ችግር። እኔ ከዘጋሁት በኋላ ሞር ጌን ሞር ሙቭመንት ሚስ ላደርግ እችላለሁ። በቃ የሆነ አይነት ነገር እኔ ከወጣሁ በኋላ ዝም ብሎ ይሄዳል ማርኬቱ። ሶ እኔ በጊዜ ልወጣ ነው የሚል ችግር ነው። ሶ ገና ይሄ ይጨምራል ስትል ማርኬት ያው ዝም ብሎ አይሄድም። እንደዚህ ሪትሬስመንት አለው፣ ሃየር ሎ አለው፣ ሎወር ሃይ አለው። የሰው አይምሮ ነው ያንንም ክሬት የሚያደርገው። ባይዘዌ ትሬንዶችን ክሬት እንዲደረጉ የሚያደርገው የሰውም አይምሮ። ሰዎች ግሪዲ በሚሆንበት ሰዓት ወይ ኦፖርቹኒቲዎች እዛ ጋር አሉ ብለው በሚያስቡበት ሰዓት ግሪዲ ሆነው ይገዛሉ። ወይም ባይ ብለንለው ዲማንድ የሚፈጠረው በዛ ነው። ፕራይስ በደንብ ወርዷል፣ ዲማንድ ክሬት ይደረጋል። ከዛ እዚህ ጋር ጥሩ ቦታ ነው ብሎ ሲያስቡ ፕራይስ ፑሽ ያደርጋል። ፑሽ አድርጎ ግን አይቀጥልም፣ ዝም ብሎ ፑሽ ያደርጋል። ሪትሬስመንት የሚሰራው በምንድን ነው? ፊር የሚባለው ነገር ሲመጣ ነው። ኦኬ አሁን በደንብ ፕሮፊት ሄዷል፣ ከዚህ በኋላ ላጣው ስለምችል አሁን ፕሮፊቴን ልውሰድ ብለው ፕሮፊታቸውን ማንሳት ሲጀምሩ ድሮፕ ያደርጋል ፕራይስ ማለት ነው። ሶ በዛ መካከል አንተ ፕሮፊትን ሎክ አድርገህ የመውጣት ችግር ካለብህ ሪትሬስመንቱ ያስወጣሃል በዘሩ ማለት ነው። እና ይሄ ከኔ ከወጣው በኋላ የሆነ አይነት ሙቭመንት አለ ብሎ የማሰብ ችግር ነው። ይሄ ፊር ኦፍ ዲስትሪቢዩቲንግ ወይም ሎኪን የማድረግ ችግር ማለት ነው። እኔ ችግር አይመስለኝም ስላችሁ የነበረው ቱ ቢ ኦነስት እሱን ነበረ። ስቲል ነው ፊልም ማድረገው። አሁን ካያችሁኝ 1 to 2 ምናምን ነው ወስዶ 1 to 2 ፖይንት ምናምን እንደዚህ 1 to 3 እንኳን ብዙ ጊዜ ሲሄድ አታዩኝም። 1 to 3 አንዳንዴ ምናምን እሄዳለሁ እንደዚህ ብዙ ጊዜ። ከዛ አልዘልም። ስትራቴጂም እዛው አካባቢ ጥሩ ሙቭመንት ምናምን ስለሚያሳየኝ ከዛ በላይ እንትን ማለት አልፈልግም። በቃ ረጅም ሰዓት ማለት ነው። ከዛ አልፎ ሲሄድ 1 to 2 እንትቶት ምናምን እንደውም እኔ ሻርፕሊ ነክቷ ሲመለስ እሳቀቃለሁ። እድለኛው እንኩ ነው ይመስል ኔክስት ታይም እድለኛ ባልሆን በቃ ሪቨርስ ያደርግ ነበር ምናምን የሚል ሀሳብ ነው የሚለው። ከዛ በጣም ሸሽቶ ሲሄድ ካሰብኩት በደንብ ሲሄድ አናሊሲስ ያየሁበት እይታ ኮንፊርሜሽኖቼ ታይሚንግ በጣም ጥሩ እንደነበር ነው ፊልም ማድረገው። ስቲል ፊልም ማድረገው እንደዛ ነው። ድሮ ደግሞ እንደዛ ነበር ጭራሹ ነው ማድረገው። ይሄ ችግር እንደሆነም አንደርስታንድ አድርጌው አላውቅም። የሚገባኝን ካገኘው በኋላ ማርኬቱ ላይ ከዛ በደንብ ከሄደ ሞር በቃ ጥሩ እንደሆነ አንደርስታንድ አደርጋለሁ። ከዛ በላይ ያለው ሙቭመንት ብዙ አልጨነቅም። ብቻ የሰራችልኝ ነገር ሰርታለች፣ ሳንቲም አምጥታለች የሚለውን ነገር ነው ማስበው። ስቲል ነው አስባለሁ። እንደውም ቲፔን ሻርፕሊ ነክቶት ምናምን ሪቨርስ ሲያደርግ እድለኝነት ነው የሚሰማኝ። ኦኬ እዚሽ ጋር ለጥቂት እኮ ነው በቃ እቺ ዝቅ ብትል ኖሮ ምናምን ነገር ኦልሬዲ ወይ ብሬክ ኢቭን ሆኛለሁ ወይ ደግሞ ካላረኩትም ስቶፕ ሎስ ተነክቷል ብዬ ማሰብ ሀሳብ ነው ያለኝ። አንዳንድ ሰው ግን መዝጋት አይችልም። ይሄዳል የሚል አይም እንትን አለው ሀሳብ አለ። ጋይስ ምን ነው ታውቃላችሁ? ያንን ፕሮፊት ለማግኘት ወይም ደግሞ ፕሮፊታብል ለመሆን እያንዳንዱ የማርኬት ሙቭመንት ውስጥ የመገኘት ግዴታ የለባችሁ። እኔ እኮ እንደው አንዳንድ ጊዜ ይሄ ሶሻል ሚዲያ ባይኖር ምናምን ብዙዎቻችን በጣም ፕሮፊታብል ሁሉ የምንሆን ነው የሚመስለኝ። እንደዚህም ይሄ ሁሉ ዌቢናርም የሚያስፈልግ አይመስለኝም። ቢኮዝ እንደዚህ አይነት ነገሮች የሚሰገሰጉት በቃ ከዛው ከምናየው ነገር ነው። ሰማሪ ይመጣል 1 to 20 ምናምን እንዲዘርግቶ ምናምን ያሳያል። የሌለ ነገር ምናምን ነገር እንደዚህ ያደርጋል። ገና ወይ እዛሽ ጋር እኮ ነው ገና ያንን አልያዘም። ገና እዛሽ ጋር ብቅ ሲለት እሱን ያሳያል ምናምን እዛ ድረስ ሜድለት ይመስላል። ወይ ከስንት አንድ ጊዜ ምናምን እንደዚህ አይነት ሙቭመንት ሲሄድ ያስባል። ስለዚህ 1 to 10 ሰምባዲ ከሄደለት ያንተ 1 to 2 እና 1 to 3 በሽታ ነው የሚሆንብህ። እኔ እየሰራው አይደለም ምናምን ብለህ ነው የምታስበው።
የሆነ ኮሜንት በቃ ለማን እኔ አልመልስም ብዙ ጊዜ ስፔሻሊ እንደዚህ ይሄ የኮንሰፕት ፕሮብለም ምናምን ከሆነ የቆየ ይረዷል። ቢኮዝ ብመላለስ ኢጎ ነው የሚመስለው። በቃ ዝም ብሎ ሲመላለሰኝ ነው የሚቆየው ብዬ ስለማስብ እንደዚህ ሼር ሳደርግ ምናምን አንዳንዴ ምናምን ዋንቱቱ ተይዞ ምናምን ዋንቱቱ ይዘህ ነው እንዴ ምናምን አያችሁ የሀሳብ ኬት እንደሚመጣ። ለምን ዋንቷን አይሆን እያያዝኩት ያለው ሳንቲም ዋንቷን መክረው ምናምን ነገር ሪስክ ማኔጅመንት የሚመከር ባይሆንም እያያዝኩ ያለው ሳንቲም ዋንቱቱን አሳንሰ የምትመለከተው ኢቭን እኮ ሳሰራ ነው ፕሮፊታብልም ሳትሆን ምናምን ነው እዛ ጋር ያለው ሰው ሊወቅስ የሚመጣ ዋንቱቷም ሳትገኝ ማለት ዋንቱቷን ሳምትታይ ሰንባሪ የሆነ ነገር ስለሚያሳይ ነው። እስከ መቼ ነው ዋንቱቴን እየሰራህ የምትሄዱ? ዋንቱቴን በየቀኑ ማርኬቱ ላይ ምናምን እያረክ የምትሄዱ እስከ መቼ? which is 10 ዓመት ዋንቱቴን እያያዝክ እንትን ትላለህ። አንዳንድ ሰው ፕሮፊት ለመስራት ከሚመጣው በላይ ሊዘርፍ የሆነ የመዝረፍ ሜንታሊቲ ያለው ማርኬቱ ላይ ገብቶ ለመስራት ሳንቲም ሳይሆን ማርኬቱን ለመዝረፍ ያለው የሆነ እንደዛ ነው የሚመስለኝ። በቃ ሌላ ስማርት የሆነ ሰው ማርኬቱ ላይ የለም። the only smart person ያ ሰውዬ ብቻ የሆነ የሚመስለው ኤቭሪዋን 50-37 ይታየኛል። ኤቭሪዋን ማርኬቱ ይሄ ዌቢናር ቢሆን ማርኬቱ 37ታችንም ዲፖዚት የምናደርገው ሳንቲም ለመስራት አቴኒ ኮስት ለማሸነፍ ያን ያክል የመጣ ነው። አንዳንድ ችግር አለ። አንዳንድ ሰው ሳንቲም ከመስራት በላይ ስማርትነስ ፊሊንጉ የሚያስደስተው ሰው አለ። አይሮን ነው እኔ ምን እንደሆነ አላውቅም። ጎበዝ መባሉ አሪፍ መባሉ ምናምን የሚያስደስተው ሰው እኔ ልኖር ነው እኔ ትሬድ የማደርገው ለመኖር አይሮን ምን ዋጋ አለው ዛሬ 120 ይዤ ብታጨበጭብልኝና የሚቀጥለው 20 ቀናቶች ሎስ ባረግ ምንም ታሪክ የለውም። ገብቷችኋል? እና ፕሮፊታብል ለመሆንም ፕሮፊታቢሊቲ የሚባለውን ነገር እንትን እንዲመጣ የግድ እያንዳንዱ ሙቭመንት ውስጥ የመጓዝ ግዴታ የለባችሁ፣ መሽከርከር የለባችሁ። ዋንስ እናንተ የሞከራችሁት ያ ከሆነ ኢትስ ኦኬ ነው። 110 ከሆነ እንትናችሁ ሪስክ ሪዋርዳችሁ ከሰራላችሁ በቃ 111 አትመኙ። ይሄንን ነው በቃ እያንዳንዱ ሙቭመንት ውስጥ የመገኘት ግዴታ የለባችሁም። የሰራላችሁን ባክቴስት ያደረጋችሁትን ነገር ተግብራችሁት ከዛ በኋላ ያለው ሙቭመንት የእናንተ አይደለም። በቃ ያልተጠና ዳታ ነው። 110 ነው ያጠናኸው 110ን ይዘው በቃ 111 ያንተ አይደለም። በቃ ይሄን ነገር ከግምት አስገቡ። ሲሄድ ሲወጣ አንዳንድ ጊዜ እንትኑንም ስለማስብ ኢሞሽናል አክሰፕታንስ ውስጥ አላችሁ ወይ? ለምሳሌ $100 አስገባ 125 እያለ በመጣ ቁጥር $500 $600 እየጨመረ ነው የሚመጣው ይሄ ፕሮፊት። ሪሊ ያንን ማርኬት $500 ትርፍ በኋላ የሚያዝ አቅሙ ካላችሁ ጎበዝ ናችሁ። ኢሞሽናል ስቴቢሊቲ ካላችሁ ኦልሬዲ ሎክ ማድረግ የምትችለው ፕሮፊት አለ። ሰርተሃል እያልክ ነው። እንዴት ማጣቱ ሳያሳስብ ከዛ በኋላ እዚህ ጋር ስራ ጉሰድ እያለ ያለውን ገንዘብ ማለት ነው። ፕሮፊት የሚባለው ባንክድ ሲደረግ ብቻ ነው፣ ስዘጋው ብቻ ነው ፕሮፊት የሚሆን። አዘርዋይዝ አንሪላይዝ ፍሎቲንግ ፕሮፊት ያንተ አይደል። አቴኒ ታይም ማርኬት የፈለገውን ነገር ሊያደርግና ሊቀማ ይችላል። ስዘጋው ብቻ ነው ያንተ። ኢኩዊቲ ላይ ሄዶ ሲደመር እሱንስ ትችሉበታላችሁ ወይ? በጣም እየተለጠጠ በመጣ ቁጥር ማለት ነው። ወደ እኔኑ 123 ጋር ነው ምናምን አይደለም እንደተመቻችሁ 125 110ም ከሆነ ይሁን፣ ግን አትሊስት በቃ እናንተ ያሰባችሁትም ቴስት ያደርጋችሁትን ነገር ብቻ አፕላይ አድርጓም። ወደ ስትራቴጂ መግባት ስለማልፈልግ ነው። ወደ ስትራቴጂያችሁን እንትን ምናምን እዛ ውስጥ መግባት አልፈልግም፣ ፕሮግራሙም እዛ ስላልሆነ ማለት ነው። ብቻ ያጠናችሁት በላይ አትመኙት። በቃ ከዛ በኋላ ያለው ሙቭመንት የእናንተ አይደለም። ሎኪን አድርገህ ውጣ። ያንን ነው የምለው ማለት ነው። እና ሌላው ይሄ በቃ ችግሬ ነው በቃ ከሆነ አንድ ይሄ ሪፍሬም እንድታደርጉ ነው፣ ሪዋይር እንድታደርጉ ነው ማይንድሴታችሁ። ችግሬ ነው ይሄን ነገር ብቻ እንዴት በፕሮግረስ እንዴት አስተካክለዋለሁ፣ እንዴት ነው ዲል የማደርገው የሚለው ነገር ሲመጣ በጣም የምትቸገሩ ከሆነ አትሊስት ትሬል አድርጉት። እሺ መዝጋት የምትቸገሩ ከሆነ ትሬል አድርጉት። ስቶፕ ሎሳችሁን ትሬል በማለት ሌትስ ሴይ 124 125 እየሄደ በመጣ ቁጥር ወይ እስከ አሁን ቦተምና ኃይል ለመያዝ ነው ብዙ ሰው ችግር ውስጥ የሚገባው።
ወይ የመጨረሻውን ሀያ ይዛለሁ ወይ ደግሞ የመጨረሻዋን ቦተም ይዛለሁ ሲል መሀል ላይ ማርኬት ወደዛ ወደዚህ ሲል ስቶፕ ወይም ደግሞ ምናምን ነገር ተነክቶ ይወጣል። ቢኮዝ ዝም ብሎ ቅድም እንዳልኳችሁ እዛ ሀይ እዚህ ሎ ምናምን በሀይና በሎ ውስጥ ቢጫወትም በመካከል ብዙ የሚሰራው ነገር አለ እና እዛ ውስጥ ሲገባ ነው ችግር የሚፈጠረው። እዛ ሀይና እዚህ ሎ ውስጥ የመሄድ ግዴታ አለብኝ ብሎ የሚያስብ ሰው ካለ አትሊስት ትሬል እያደረጋችሁ ይሉ ዊች ኢዝ የሚስማማችሁ ከሆነ ማለት ነው። ትሬል እያደረጋችሁ 1-3 ምናምን ሲሄድ አትሊስት 1-1 ጋር ምናምን ነገር አምጡለት። ስቶፕ ሎሳችሁን ወደዛ 1-6 ምናምን እየሄደ ከሆነ 1-3 ላይ እያስቀምጣችሁ ተከተሉት። ሪቨርስ እንኳን ቢያደርግ በፕሮፊት ትወጣላችሁ አትሊስት። ከዛ እያላችሁ እየተለማመዳችሁ የእኔ እዚህ ጋር ነው ስትራቴጂ ቶሎ እኔ ሳያስጨንቀኝ በዚህ ሙቭመንት ውስጥ ይጓዛል። ብዙ ጊዜ ፐርፌክትሊ ታይሟን ጠብቄ ኤክስኪዩት ካረኳት የምትል ሀሳብ እስክትመጣ ድረስ ወይ አትሊስት ትሬል እያደረጋችሁ መሄድ ነው። ሌላው እንዳትሸወዱ የምፈልገው ብዙ ጊዜ በጣም የተንዛዛ ምናምን ነገር በምታዩበት ሰዓት የተንዛዛ ረጅም ሪስክ ሪዋርድ አንዳንዴ ምን እንደሚሆን ታውቃላችሁ? በየቲፒ1 ቲፒ2 ቲፒ3 ቲፒ4 ምናምን እያለ 1-2 1-3 ትሬድ አድርጎ ከሚወጣው ሰው እኩል ነው። ተሸርሽራ ፕሮፊቷ እንትን የምትለው ነፍስን አስጨነቅ እንጂ ጨመርከው ፕሮፊት የለም። ብዙዎቹ እንደዚህ ናቸው። ስትነሳ በየስቴጁ እንደዛ ምናምን ነው የምትሆነው ማለት ነው። እንደዛም የሚያስደስታችሁ ከሆነ ሁለተኛም ደግሞ ቢያንስ በየስቴጁ በየፒፑ በየተንቀሳቀሰው ሪስክ ሪዋርድ የተወሰነ እያነሳችሁለት ተከተሉት። አሁን ያ ችግሬ ነው የሚለው ነገር እስኪፈታና የሆነች አይነት ጥሩ የምትሏትን ሪስክ ሪዋርድ ጋር እስክትመጡ ድረስ ቢያንስ ይሄንን ስሜት በዚህ እየተከታተላችሁት እንድትመጡ ነው። ግን ትልቁ አንደርስታንድ ብታረጉና እንትን ብትሉ ደስ የሚለኝ ምንድነው ይሄ ሁሉም የማርኬት ሙቭመንት ውስጥ አብሬ መሽከርከር አለብኝ የሚለውን ነገር እያወጣችሁ ብትመጡ በጣም የተሻለ ነው ብዬ አስባለሁ። እና ቅድም እንዳልኩት ፕሮፊት ያንተ የሚሆነው ሲዘጋ ብቻ እመኔ። ማርኬት ምንም ነው የሚያደርገው ምንም እኔ አልፎ እንትን አለብኝ ኒውስ የመርሳት ችግር አለብኝ። ኒውስ ረሳለሁ አንዳንድ ጊዜ ፖዚሽን ከፍቼ መሀል ላይ ምናምን ነው ትዝ የሚለኝ። ከዛ ፎሬክስ ፋክተሪ መሀል ላይ ምናምን ቼክ አደርጋለሁ ምናምን እና እንደዛ ሆኜ የከሰርኩባቸው ብዙ ትሬዶች አሉ። የሚገርማችሁ ጥሩ ተንቀሳቅሶ ምናምን ነገር ዞር ስል ድሮዳውን ውስጥ ገብቶ ምናምን ስቶፔ ተነክቶ ምናምን የማያጋጥመኝ ሰዓት አለ። ኦልሬዲ ቲፕ ይሰጠኝ ያልኩት ማርኬት ማለት ነው። እንደዚህ አይነት ነገር የሚያጋጥማል። ይሄ በቃ ፕሮፊት ሲሽከርከር ፍሎት ሲያደርግ እስክዘጋው ብቻ ነው ያንተ የሚሆነው ማለት ያ ነው። ስለዚህ ሎኪን ማድረግ መልመድ መቻል አለባችሁ ማለት ነው ጋይስ። ቀጣይ ሌሎች ቶፒኮች አሉ። ይሄንን ቢያንስ ኢንተርናላይዝ አድርጉት። ይሄንን ነገር በደንብ አብላሉት። ቢኮዝ እነዚህም ሰፊ ነው ከታችን ማለታቸው how to deal with revenge trading ዳውት የሚባለው ነገር ኢጎ፣ ሆፕ፣ ፍራስትሬሽን፣ ኢምፔሽንሲ ምናምን የሚባሉትን ነገሮች በሰኞ ሴሽን ላይ የምንመለከታቸው ይሆናል ማለት ነው። ሰፊ ናቸው። ከዚህ በኋላ ሌላ 2 ሰዓት ሌላ 1 ሰዓት ተኩል ስለሚያስፈልገን ማለት ነው ከመበታትናቸው ከሪቬንጅ ጀምሮ ያሉትን ነገሮች ሰብሰብ አድርገን እናየዋለን ማለት ነው ጋይስ። ዛሬ አንዳንድ ነገሮችን ሼር መደራረግ እንችላለን። አትሊስት ነገ ቅዳሜ ነው። ሳምንቱ ሙሉ እናንተ ያላወራችሁም የተወሰነ ሰዓት አውርተን እንትን ማለት እንችላለን ማለት ነው ጋይስ። በተነሱት ሀሳቦች ላይ ዛሬ የተወሰነች ነገር እናወራ። የማን ቃል እየጠየቀኝ ነው? አይ ቲንክ ሁሉንም ማይክ ኦፕን ማድረግ ነው ያለብኝ መሰለኝ። የሁላችሁም ኦፕን ስለሚሆን እንትን የምትሉት ልጆች አጥፉት። እኔ ስከፍተው አሁን ከፍቼዋለሁ። የሁላችሁም ኦፕን ይሰማኛል እንደዚህ። ኦኬ እኔ ጋር ያለው ጥያቄ ምን መሰለ ማይኮ ራሽናላይዜሽን ከሚለው አንፃር